ካቶሊክ ሉተርን ወለደ፣ ሉተር ሂትለርን ወለደ፣ ፋሺዝምን ወለዱ ካቶሊኮቹ እነ ሞሶሎኒን ታንክ ባርከው ላኩብን። እነሱ የባረኩት ጥይት አቡነ ጴጥሮስን ገደለ። አረዱን፣ አሳደዱን፣ ሀገራችንን ቆራርሰው ከባህር ለይተው መሃል ላይ ካስቀመጡን በኋላ ካደህዩን በኋላ የደህያችሁት ኦርቶዶክስ ስለሆናችሁ ነው አሉ። ልጆቻችን ዩኒቨርሲቲ ሰብስበው ማለት የደህያችሁት ኦርቶዶክስ ስለሆናችሁ ነው። በዓል ታበዛላችሁ። ካፒታል ይሄ ምንድነው ሀብት መሰብሰብ ላይ ብዙ አትተጉም። ድህነት ይስማማናል ብላችሁ ታስተምራላችሁ፣ ለብልጽግና አትሆኑም አሉን ማለት ነው። ግን ድህነቱን ያመጣው ማን ነው? እኛ ነን። በዓላችን ነው ፈጽሞ። የምንለብሰው ልብስ የሰው ነው። የምንታከምበት መድኃኒት የሰው ነው። የምንበላው ምግብ የሚበቅለው ፈረንጅ በላከው ማዳበሪያ ነው። ሕፃን ወልደን ንጽህናቸውን እንኳን የምንቀበልበት መጸዳጃ ወረቀትና እንትን የሰው ነው። ይሄም መብራት የምናበራው በሰው ቴክኖሎጂ ነው። አሁን በገዳም የምንቀርጸው መስቀል እንኳን ትተን ከቻይና ነው። የቤተ መቅደሳችን መጋረጃ ከየት ነው? ከሌላ ሀገር ነው። ንዋየ ቅድሳቱ ወይኑ፣ ዘቢቡ፣ እጣኑ ከሌላ ሀገር ነው። እጣናችንም እየደረቀ ነው። ታውቃላችሁ፣ ከተከዜ እስከ ሁመራ ያለው እየጠፋ ነው። ምርምር እንሰራለን ብለው እንዴት እንደሚጠፋ ይሰራሉ። ዛፍ የሚያጠፋ ምርምር ይሰራሉ። በእኔ ዕድሜ 14 አይነት ስንዴ ያውቅ ነበር። ሁሉም ጠፍተዋል። ምርጥ ዘር ተብሎ እንዲጠፉ የማይበቅል በየአመቱ ገበሬ የሚቀበለው ከላቦራቶሪ አድርገናል። የራሳችን ፍልስፍና ላይ የተመሰረተ መንግስት ነበረን። አሁን ደግሞ ከውጭ የሚላክ አማካሪ የሚመራው መንግስት ይኖረናል። ንጉስ የሚገድል ጳጳስ የሚሰቅል ኮሚኒስት ተማሪ እናፈራለን። ሐሳባችንም ጥገኛ፣ ምግባችን ጥገኛ፣ መድኃኒታችን ጥገኛ፣ ልብሳችን ጥገኛ፣ ሀገር የምንከላከልበት መሳሪያ የሰው ያልሆነ ምንም የሌለን ሐሳብ እንኳን የራሳችን የሌለን የሆነው ከትልቁ ማንነታችን ከካም ጀምረን ይዘን መተን እስከ ፍጹሙ የክርስቶስ ወንጌል ድረስ እሱን ህይወት አድርገን በሱ መንግስት መስርተን በሱ ማህበረሰብ መስርተን ራሳችንን ችለን ከኖርንበት ዘመን በሁለንተናዩ ጥገኛ ወደ ሆንበት ዘመን ያወረደን ምንድነው? ልብ አንልም እኛ። እቺን ግቢ የፈቀዱልን እሁድ እየተጽናናን ጠላታችንን ሳናይ ያለን እንዲመስለን ነው። ከሀገር ላይ ተወግደናል። በአንድ ቅጽር ተወስነናል። ዕውቀታችን፣ ትምህርታችን፣ ባህላችን መንግስት አይሰራም፣ ትምህርት አይቀርጽም፣ ማህበረሰብ አይገነባም፣ ዳኝነት አይሰጥም። የኛ ትምህርት ተወግዶ የፈረንጅ ነው ያንን እየሰራ ያለው። ሰው ዝንጀሮ ነው የሚለው ነው ህገ መንግስት የሚጽፈው። ሰው ዝንጀሮ ነው የሚለው ነው ፖሊሲ የሚያወጣው። ሰው ዝንጀሮ ነው የሚለው ነው ካሪኩለም የትምህርት ስርዓት የሚጽፈው። ስለዚህ እኛ ወልደን ለዛ ነው የምንሰጠው፣ ለዛ ትምህርት ቤት። ልጁ አድጎ ሲመለስ ምን አደረገ? እናቀለ ጃንሆይን አንቀው ፓትርያርካችንን ሰቅለው ዘር ቆጥረው ጫካ ገብተው ቀይ ሽብር ነጭ ተባብለው ተራርደው የዛ ቅራሪ ይሄው ዛሬ ያሰቃየናል። እያጨደ በቡልዶዘር ይቀብረናል። የትምህርት ስህተት ያመጣብን ጣጣ ስለሆነ ቤተ ክህነትና ቤተ መንግስት ያላቸው እንዲያው በነሲብ ሳይሆን በስርዓትና በህግ እንዲጻፍ ማስቻል አለብን። መነሳት ከፈለግን ትምህርታችን ትምህርት መስጋት አለበት። ለምን ግብር የምንከፍለው እኛ፣ ትምህርት ቤት የሰራ ነው እኛ፣ ልጆቹን የወለድ ነው እኛ። ትምህርታችን ለምን ከዩኒቨርሲቲም ከታችኛው ለምን ይጠፋል ብለን ዛስ ማጻፍ መቻል አለብን። በእኛ ሀገር የኛ ትውፊት የኛ ዕውቀት ነው መተላለፍ ያለበት። የሌላው ዕውቀት የሚጠቅመንን መሐንድስናው ምኑን እናመጣለን፣ የራሳችን እናለማለን። ግን እኛን አስወግዶ ማደግ ምንድነው? ጃንሆይ ናቸው ያን ስህተት የጀመሩት። በርግጥ ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን። ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው። ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነፃነት የማያውቁ ነፃ አውጪዎች የሚል መጽሐፍ። ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው እኛን ካልወደደን? ምን ማለት ነው የኦርቶዶክስ የሌለበት ኢትዮጵያ ማለት? የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉስ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ሽብር ያለው። ከዛ ነፃ አውጪ ብሎ አሁን የሚባለው እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደህና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው።
አትቀመጡ። ህግን በሚመለከት ህጎች በሙሉ ሲመጡ ከጃንሆይ ጀምሮ ስተቱ የጀመረው እዛ ጋር ነው። በክፋት አይደለም እሳቸው የጀመሩት። እሳቸው ደንግጠው ነው የጀመሩት። ማይጨው ላይ ሰራዊት ይዘው ሲሄዱ መርዝ ሲነሰነስበት እንደ በረሮና እንደ ትንኝ ሰው ፊታቸው ሲወድቅ ይሄን ሀገሬን መከላከል አልችልም ካላሰለጠንኩት ካላስተማርኩት ብለው ነው ልጆቻችን አይሮፕላን እንዲሰሩ ዩኒቨርሲቲ ከፍተው መምህራን ከዛው መርዝ ከነሰነሱብን ሰዎች ጠርተው ሰዎቹ ግን አይሮፕላን መስራት ማስተማሩን ትተው ንጉስ መግደልና ጳጳስ መስቀልን አስተምረው ነው የሄዱት። ይሄው እስከዛሬ አይሮፕላን አልሰራንም። እንኳን ልንሰራ ጃንሆይ የተከሉትን ቴሌኮሙኒኬሽን እየሸጥን ነው ለነሱ። ሰሞኑን ተሸጠ አይደል? አየር መንገድ ይሸጣል፣ ማብራት ኃይል ይሸጣል፣ ከዛ እኛ እንሸጣለን። በስራ ስም ስራ አገኙ እየተባልን ማለት ነው። መሬቱ ለኢንቨስትመንት ይሰጥና እኛ ባሪያ እንሆናለን ሳናውቀው። ፋብሪካዎች ይከተፈቱና ተቀጣሪ እንሆናለን። ሀገር የለንም። ለፋብሪካ የምንበቃውን ያህል ያራቡናል። ከዛ በላይ እንዳንዋለድ ያደረጉና ለፋብሪካው ደግሞ ክህሎት እንዲኖረን ለፋብሪካው የሚሆን ትምህርት ዲግሪ ይሰጡናል። ሳናቅ ባሪያ እንሆናለን። ዘመናዊ ባርነት ማለት ይሄ ነው። ይሄ ተራ ግጭት እንዳይመስላችሁ አጋጣሚ አይደለም። የታቀደ 200 ዓመት አካባቢ የሞላው በአፄ ሳህለ ሥላሴ ጊዜ የተጀመረ ነው። ሳያውቁት ቤታችን ቤተ መንግስት ሁሉ እየገባ እየበረበረ አሁን ለዚህ ይበቃ። ያፋጠኑት ጃንሆይ ናቸው። በእርግጥ ሳያውቁት እኛ ግን አውቀን ማስቆም አለብን። በህግ እንጠቃለን ማለት ህጎች ለኛ እንዳይመቹ ተደርገው ይጻፋሉ። አሁን እዚህ ከተማ ውስጥ ቤተ መቅደስ የሚሰራ ሰው መስጊድ ለምሳሌ 2000 ካሬ ሊበቃው ይችላል። ቤተልሔም የለውም፣ ስብከት ውስጥ ነው፣ ታቦት የለውም፣ የሚዞርበት ቦታ አያስፈልገውም፣ ሰንበት ትምህርት ቤቱም ውስጥ ነው፣ ራሱ አንድ አዳራሽ ነው፣ ሰላቱም ምኑም 2000 ለሃይማኖት ቤት ከተባለ ለኦርቶዶክስ 2000 ነው መሆን ያለበት። ቤተልሔም የጥምቀት ቦታ ምናምን አያስፈልገውም። ጸበል አይ በቃ ለሃይማኖት 2000 ብለናል፣ እናንተ ከማት በልጣላችሁ። ስለዚህ በህግም በታሪክም ታሪካችን በዩኒቨርሲቲ እንዳይሰጥ ቤተክርስቲያን የሰበሰበችው የብራና የአባቶች ታሪክ እንዳይነገር ሳይንሳዊ አይደለም ተብሎ ጠላቶቻችን በጻፉት መንገድ ብቻ ልጆች እንዲማሩት በታሪክ እንጠቃለን። ስለዚህ እኛ አሁን ያለን ሰዎች የተማርነው ዘመናዊ ሰዎች ይሄንን ምስሉ ይታይ ይሆን ሰው ላይ ሼልፍ ታያላችሁ አይደል? መደርደሪያ የመጽሐፍ መደርደሪያ የሰው ጭንቅላት ላይ የፈረንጅ መጽሐፍ የተደረደረብን የመረጃ ሰርቨሮች ነን እኛ የተማርን ሰዎች። ምንም ኢትዮጵያዊነት የለንም ብዙዎቻችን። ምንም መጽሐፍ ከደረደሩብን በኋላ ዲግሪ ይሰጡናል፣ ከዛ ፕሮፌሰር ይሉናል፣ ከዛ እንታበያለን፣ ከዛ ቄሱን አንሰማም። አውቀን ሞተናል። ቄሶቹ ደግሞ እኛ ፕሮፌሰር ስለተባልን በጣም ያወቅን ስለሚመስላችሁ በትህትና ነው የምታዩን እንጂ ጥፋታችን አትነግሩንም አይደል? እኔ እንኳን ፕሮፌሰር አይደለሁም፣ ግን ሼልፍ ነን። ሉላዊነት የሴኩላር ሉላዊነት የሞላበት አለ፣ ዋሃቢዝም የሞላበት አለ፣ የጀርመን አስተምሮ የሞላበት አለ፣ የጣሊያንና የካቶሊክ አስተምሮ የሞላበት አለ፣ የአሜሪካ ኤቴይዝምና ሴኩላሪዝም የሞላበት አለ። ኢትዮጵያዊ አእምሮ የለም። በጣም ጥቂት ነው የተማረ አእምሮ ኢትዮጵያ የሆነ። ኢትዮጵያን ይወዳል ዝም ብሎ የቷን ኢትዮጵያ እንደሚወድ ግን አያውቅም። ለኢትዮጵያ ይሞታል። እንግዲህ 8 ስብራቶች አጋጥመውናል እኛ ኢትዮጵያኖች። የመጀመሪያው እግዚአብሔርን በመተው በምድር ላይ ገነትን ለመመስረት የሞከርን ጊዜ መቼ ነው? እሱ ኮሚኒስት ሆነን በዚህ በዲያሌክቲካል ማቴሪያሊዝም በሚባለው ኮሚኒስት ሶሻሊስት ስትሆኑ ወተት በቧንቧ ወደ ቤታችሁ ይመጣል፣ ሆቴል ውስጥ ሄዳችሁ አድራችሁ አትከፍሉም፣ ድህነት ይጠፋል፣ ሰው ሁሉ እኩል ነው። ምክንያቱም ሶሻሊዝም የሀገሪቷን ሀብት አንድ ላይ ያደርግና ያከፋፍላል። ስለዚህ ድሃ የለም። በሽታ ስትታመሙ ሆስፒታል በነፃ ነው የምትታከሙት። ልብስ አትታረዙም፣ ምክንያቱም ሁሉም ሰው ይሰራል፣ የሰራው አንድ ላይ ሆንና እንደገና ይከፋፈላል። የሚገፋ የለም፣ ሰው ሁሉ እኩል ይሆናል ብለው በአዲስ አበባ ዩኒቨርሲቲ ጃንሆይ በመሰረቱት ተፈሪ መኮንን ራሳቸው ነው የመሰረቱት። የራሳቸውን ገዳይ ራሳቸው ናቸው ትምህርት አስተምሩልን ብለው መርዝ ሲነሰንሱብን የነበሩትን ሰዎች ጠርተው ያስተማሩት። እግዚአብሔርን ትተን በምድር ላይ ገነትን ለመትከል የሞከርን ጊዜ ጥፋታችን ተጀመረ፣ ስብራታችን ያኔ ተጀመረ። እሺ ወተት በቧንቧ እንዲመጣ፣ ድህነት እንዲጠፋ፣ ሰው ሁሉ እኩል እንዲሆን፣ ሰው ሁሉ ከችግር እንዲወጣ ምን እናርግ ሲሉ ህፃናት ናቸው ተማሪዎች። ሶሻሊዝም የሚባል ትምህርት ማን ነው ስርዓተ መንግስት መስርቱ ተባሉ።
ሶሻሊዝም የሚባለው ስርዓተ ትምህርት ምንድነው ሲሏቸው በማርክሲዝምና ሌኒኒዝም ላይ የተመሰረተ ነው። ወዛደሮች አንድ ይሆኑና ከመሃላቸው የወዛደር መሪ ይፈጥራሉ። ያም መሪ ፍጠሩ አሏቸው ልጆቹን። እሺ አሉ። ነገር ግን መሪ የሚፈጠረው ዘውድ ሲጠፋ ነው አሏቸው። ዘውድ ደግሞ የሚጠፋው ለዘውድ ትርጉም የምትሰጥ ለንጉሱ ቅባት የምትሰጥ ኦርቶዶክስ ስትጠፋ ነው አላቸው። ተመልከቱ፣ በምድር ላይ ገነትን ለመትከል ቤተ መንግስትና ቤተ ክህነትን ማጥፋት ያስፈልጋል አሉ ማለት ነው። ልጆቹ እኮ በሐሳባቸው መልካም ስራ ነው እኮ የሚሰሩት። ሰው ሁሉ እኩል እንዲሆን ነው የሚሰሩት። እኩል ማለት ምን እንደሆነ ግን አያውቁም። ከዛ ያስተማራቸውን ንጉስ ገደሉ። ንጉሱን የቀቡትን ፓትርያርክ ሰቀሉ። ገነት የለም። ከዛ ቀይ ሽብር ነጭ ብለው ደግሞ ተገዳደሉ። አሁንም ገነት የለም። ቆይ ምን ብናረግ ነው ገነት የሚመጣው? ነፃ አውጪ ብለን ለምን ትግራይ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦጋዴን ነፃ አውጪ ብንል እኮ ገነት ይሆናል አሉና ደግሞ በዘር ደግሞ ተከፋፈሉ። አሁንም ገነት የለም አለ የለም። ይኸው መገዳደል ነው ያለው። ገነት የለም። እግዚአብሔርን ትቶ መንገድ ይሄ ነው። ከጨለማ ወደ ጨለማ፣ ከጨለማ ወደ ጨለማ፣ ከጨለማ ወደ ጨለማ። የመጀመሪያው ስብራታችን እግዚአብሔርን ትተን በመሬት ላይ ገነት ለመትከል የሞከርን ጊዜ ነው። ሁለተኛው ስብራታችን ኢትዮጵያዊነት ያስፈራው አውሮፓዊ ስልጣኔ ከዘመነ መሳፍንት ጀምሮ ኢትዮጵያን ከፋፍሎ እነሱ ሱኒዮስ አይነቱን ሰው አስክዶ በጎንደር ከተማ 8000 ሰው አርዶ ቅባት ቅማንት ምናምን አማራ ምን እያለ ከፋፍሎ ዘረኝነትን ፈጥሮ ይበተናል። መለያየትን ያስተማረን የካቶሊኮቹ የጣሊያኖቹ ቀጥሎ የጀርመኖቹ ግንቢ መተው በሂትለር አምሳል ኦርቶዶክስ ሲጠፋ ኦሮሞ የሚባለው ዘር ጀርመን ነው፣ ጥቁር ጀርመን ነው። ኦርቶዶክስ አማራ የሚባል ዘር ነው ያመጣው፣ ዘር ነው የሚሉት እነሱ። ምክንያቱም ሂትለር አይሁዶችን ይጠላል። ኢየሱስ ክርስቶስ በገሊላ ከነበሩ ጀርመኖች የተወለደ የአርያን ዘር ነው፣ እሱ ጸረ ሴም ነው ይላሉ። ክርስቶስን ጸረ ሴሜቲክ ነው። አይሁዶችን እናንተ የሰይጣን ልጆች የአብርሃም ልጆች አይደላችሁም ብሎ የለ። እኛም ጀርመኖች ጠንካራ የምንሆነው ከመሃላችን የሚገኙትን አይሁዶች ስናጠፋና የአይሁድን መጽሐፍ ብሉይ ኪዳንን አጥፍተን አዲስ ኪዳንን ለጀርመን እንዲሆን አድርገን አስተካክለን ጀርመንን ጠንካራ ስናደርግ ነው ብለው ጀመሩ። ያንኑ ኮፒ ያደረጉ የኛ ሀገር ጉዶች ደግሞ የነፍጠኛን ሃይማኖት አጥፍተን መጽሐፍ ቅዱስን ለኛ እንደሚሆን ተርጉመን የራሳችንን ሃይማኖት ስንፈጥር አንድ እንሆናለን፣ ከመሃላችን የእነንትና ዘር የሆኑ ቄሶችን እናጠፋለን ብለው ሲነሱ ከጀርመን ገልብጠው በቅርብ ጊዜ ወደ ግንደበረት አሁን የእንትና ብሔር የተባለ ቄስ መገደል ተጀምሯል። ሰምታችኋል አይደል? ግንደበረት ካህን ይገደላል። የጀርመን መንፈስ ነው የዘር ማጥፋት። ኦርቶዶክስ ነች በቃ የምትጠላው። እነ ዶክተር በንቲ የሚባሉ አሉ ፕሮቴስታንቶች። ጀርመኖቹ ቀጥረው የኦሮምኛ መጽሐፍ ቅዱስ ሲያዘጋጁ ኢትዮጵያ የሚለውን ከውስጡ ኤዲት አድርገው እንዲያጠፉ አድርገው አስተምረዋቸው ፈንድ አድርገዋቸው ኢትዮጵያ የሚለውን ስም ሰርዘው አዲስ መጽሐፍ አሳትመዋል። መሬት ላይ አማጺ ያስመስለው መርጠው ክርስቲያን ያጸዳሉ፣ መጽሐፍ ቅዱስ ይቀይራሉ። አይ ከጀርመን ጋር መመሳሰሉ አይሁድን ያጠፋል፣ መጽሐፍ ቅዱስ ይቀይራል። ጀርመን ራሱ በቆሙ ነው የመጣው ማለት ነው። የአውሮፓ ስልጣኔ ኢትዮጵያዊነትን ለምን ይፈራል ስንል እነሱ በዋሻ ይኖሩ በነበሩ ዘመን እኛና አክሱምን ገንብተናል። በዛ ዘመን ብዙ መርከቦች ሰርተን ዓለምን እናስገብር ነበር። በነብዩ በኤርሚያስ ጊዜ አይሁዶች ተማርከው ባቢሎን ሲወርዱ የኢትዮጵያው ንጉስ ደብዳቤ ጻፈውን አይተዋል። መጥቼ ለኤርሚያስ ነው የጻፈው የኛ ንጉስ መጥቼ ነፃ ላውጣችሁን ከባቢሎን እጅ እንዴት የእግዚአብሔርን ልጆች ባሪያ ታረጋለህ ብሎ ለባቢሎን ንጉስ ጽፏል። ኢትዮጵያዊው ነብዩ ኤርሚያስ ነው የከለከለው። አይ አትምጣ፣ በ70 ዓመታችሁ ትመለሳላችሁ ብሏናል። ቅጣት ነው አትምጣ ብሎ ከልክሎታል። ያውቃሉ የኛን ታሪክ። ከተውን ምን ያህል ኃያል እንደምንሆን፣ ከተውን አፍሪካን እንዴት አንድ እንደምናረግ፣ አፍሪካን አንድ ካደረግን ባሪያ እንደሚያጡ፣ የሚበዘብዙትን ማዕድን እንደሚያጡ፣ አሁን የሚኖሩት ከፍ ያለ የሥጋ ኑሮ እንደሚወርድ ያውቃሉ። ስለዚህ ኢትዮጵያን ማስቆም ይፈልጋሉ ከእድገቷ። ኢትዮጵያን ለማስቆም ደግሞ 3 ነገር መጥፋት አለበት ይላሉ። ኢትዮጵያን ከእድገቷ ለማስቆም
ሶስት ነገር መጥፋት አለበት ይላሉ። ዘውድ፣ ኦርቶዶክስና ኦርቶዶክሳዊ ገበሬው ምክንያቱም ድንገት ወደ ወታደር ይለወጣል ሲጠቃ እያረሰ የነበረው አገልግሎቱን ይዞ ይዋጋል። ኦርቶዶክስ ስለሆነ ያን የሚያደርገው ያለበዛ ለሆዱ ከሆነ እኔ በሰላም ልኑር ነው የሚለው። ጎመን በጤና የሚባል ዘፈን መስፈን ጀምረዋል ኢትዮጵያ ይሆን አይደለም። ይሄ ፕሮቴስታንት ጠባይ ነው። ጎመን በጤና ብሎ ነገር የለም። ለቅድስናኛ ህይወት ነው የምንከፍለው እንጂ ጤና የስጋ ጤና ነው። ለስጋ ጤና ብለን እውነትን አንሸቅጥም። ሰማዕታቱ እንደዛ በስንክሳር የቀረቡልን ለስጋ ብለን እንዳንሸሽ ነው። አው ስጋን የሚገሉትን አትፍሩ የሚፈራ አለና እንዳለን ማለት ነው። እና ሁለተኛው ስብራት የኢትዮጵያን ስልጣኔ የሚፈራው አውሮፓ እኛን መከፋፈል በቻለበትና ትምህርትን ከሱ በቀጥታ መውረስ የጀመርንበት የኛን ትተን የአብነት ትምህርት ቤቱን ጫካ ውስጥ አርፈ ተቀመጥ ብለን አህደይተን ሊቃውንቱን አፋቸውን ለጉመን እነሱን ለቤተ መቅደስ ብቻ አድርገን ትውፊት፣ ታሪክ፣ ዕውቀት እንዳይተላለፍ አድርገን የጠላቶቻችንን መልበስ እንጀምር። ሁለተኛው ስብራት መጣ። ሶስተኛው ስብራት የቱርክ እና የሳውዲ ጠላትነት ነው። አህመድ የሚባለውን ሰው ደግፈው እኛ ጠበንጃ በማናቅበት ዘመን የሚተኮስ ነገር ኢትዮጵያኖች አያውቁም። በጋሻ በጦር በፈረስ ነው የሚዋጉት፣ በሰይፍ ሽምብራ ክሬ ላይ ጠበንጃ ይዞ መጣ። ሲገጥሙት እዚህ ሞጆ ነው ቷ ሲል ይሞታል ሰው። ምን ቷ እንደሚል አያውቁም ኢትዮጵያኖች። ሲጋልቡ ፈረሱ ይመታል፣ ይወድቃል። እንዴ ምንድነው ይሄ ነገር? ቆዩ ይሄማ እግዚአብሔር የላከው ነው፣ በመብረቅ ነው የሚዋጋው። እንሽሻሉ። ሲሻሹ ንጉሱ ከዚህ ከንጦቶ አካባቢ ነቅሎ ሸሽ። ከዛ ሸሸን፣ ተሸነፍን። ግን ሽሽታችን ካሁኑ ሽሽት ይለያያል። ያኔ ቤተ ክህነቱም ቤተ መንግስቱም አብረው ነው የሚሸሹት። ሲመለሱ አብረው ይመለሳሉ። አይባሉም፣ አይዋጉም፣ አይለያዩም። አሁን እኮ ተለያይተን ነው የምንሸሸው። የሚያጸዳን የራሳችን ነው፣ እዚሁ በዚሁ ነው። ያኔ አብረው ሸሹ፣ አብረው ተመለሱ። አሁን ለብቻችን ልንመለስ ነው የምንወያየው። ትሰማላችሁ አይደል? ከማን ጋር ነው የምንመለሰው? ልብ ብላችሁ አድምጡ። ዝርዝር ምን ይባላል? ኪስ እንዳንቀድ ደግሞ። አራተኛው ስብራታችን የቀኝ ግዛት አስፋፊዎች ናቸው። አውሮፓውያን በሮማ ካቶሊክ ፊት አውራሪነት የተደረገው ኦርቶዶክስን የማጥፋት የጣሊያን ፋሺዝም ተከትለው የሄዱት እሱ ወጋን። እሱን ተከትለው ባንዳ የሆኑ የራሳችን ወንድሞች በመላው ኢትዮጵያ ብዙ ባንዳዎች ተወለዱ። እዚህ አዲስ አበባ አንድ አባት የነገሩኝን ሰው የምናቀውን ሰው ጠቅሰው ነው የነገሩኝ። ስማቸው ምን አያስፈልግም። ትልቅ ሰው ወደ ፍትሐ አውራሪነት ምናምን ያደጉ በጣም አሳፋሪ ነው። ያን ደረጃ እንዴት እንዳገኙ አላውቅም። ምን ብለው ነገሩት ለዚህ ለማውቀው ሰው? አንድ ጊዜ አሉ አንድ የጣሊያን ስም ጠርተው እዚህ ቁጭ ብዬ ድግር ጠርባለሁ አሉ። ለካ ድሮ ጣሊያን በፈረስ ሲያልፍ ፈረሱ ፊት የሚሮጡ አበሾች ነበሩ። ያችን 5 ዓመት እንደ ባሪያ ሆነን ነበር። ፈረሱ ፊት የሚሮጡ አሉ፣ አንጋቾች አሉ። ፈረንጁ ፈረስ ላይ ይቀመጣል። ድንገት ፈረንጅ ከመጣ አበሻ ሁሉ ብድግልና የፋሺስት ሰላምታ የዚህ ሂትለር አይነት የለም ነው። እንደዚህ ነው ጣሊያን፣ እንደዚህ ጀርመን ነው። ብድግ ብሎ ሰው ሁሉ ብሎ ሰላምታ ይሰጣል ፈረንጅ ካለፈ። እኚህ አባት አላዩም። እየጠረቡ ሰላምታ ሳይሰጡ ፈረሱ ደረሰ። ስለዚህ ከፈረሱ ዱብ አለውና ሲኞር በካልቾ አፋን ኩሎ ብሎ በካልቾ መታኛል። አይ ሲኞር ለኔ ብሎ እኮ ነው እንድሰለጥን። ገባችሁ? ሰው ራሱን ሲጥል በካልቾ መመታቱን ሁሉ ያመሰግናል። መዋረዱን ስልጣኔ ይለዋል ማለት ነው። ልክ እንደሱ አይነት ብዙ ባንዳዎች በዛ ዘመን ተፈጠሩ። እነዛ ባንዳዎች ቤተ መንግስቱንም ፍትሐ አውራሪነቱንም ያዙ። እነሱ ልጆቻቸውን ተፈሪ መኮንንና አዲስ አበባ ዩኒቨርሲቲ ያስገቡ። ልጆቻቸው ደግሞ እነሱን ገደሉና ፊውዳል ብለው ቤተ መንግስት ገቡ። የባንዳ የልጅ ልጅ፣ የኮሙኒስት የልጅ ልጅ፣ የአክራሪ የግራኝ የልጅ ልጅ ተሰበስቦ እዚህ ቁጭ አለ። እኛን ጠላን። ግልጽ ነው አይደለም? ማን እንደሚጠላን ግልጽ ነው። ይሄ አራተኛ ስብራታችን ነው። የቀኝ ገዢዎቹ የልጅ ልጅ ሀገር መቆጣጠር ሲችል አውሮፓዊ ስልጣን ከኢትዮጵያዊነት ነጥሎ ለመዋስ የሞከሩት አውሮፓዊ ስልጣኔን ከኢትዮጵያዊነት ነጥሎ። ኢትዮጵያዊነት መንፈሳዊነት አለው። ኢትዮጵያዊነት ታሪካዊነት አለው። ኢትዮጵያዊነት ብዝሃነት አለው። ብዝሃነት የሚጠፋፋው ሳይሆን የተዋህዶ ያልነው አለው።
ኢትዮጵያዊነት ጀግንነት አለው። ኢትዮጵያዊነት የራሱ ፍልስፍና አለው። ይሄን ትቶ ይሄን ብራና ላይ ትቶ ለመሰልጠን የአውሮፓን ትምህርት ብቻ የመማር ፍትወት የያዘን ጊዜ የአውሮፓ ሃይማኖት አማረን። ፕሮቴስታንቲዝም፣ ካቶሊሲዝም፣ እስላም ደግሞ ነዳጅ ካገኘ በኋላ ደግሞ እስላም መሆን አማረን። እህቶቻችንን ለገረድነት ልከን እየሰለሙ መምጣት ጀመሩ። ናፈቀን የሰው ነገር፣ ክብራችንን ስለረሳን ናፈቀን። ይሄ አምስተኛ ስብራታችን ነው። ሰው መናፈቅ፣ ራስን ጥሎ የሌላን አንጠልጥሎ። ስድስተኛው አዲሱ ትውልድ በሊበራሊዝምና በኮሚኒዝም አምልኮ መነካት ነው። ሃይማኖቱን ሳይተው ውስጡ ግን ምን ይሆናል? ሊበራል ይሆናል። ምን አለበት ይላል ማለት ነው። የታድሶ በዚህ በኩል ነው። ለዚህ ነው ታድሶ የሚወደደው። መዝሙርም ሞቅ ሞቅ ሲል የምንወደው ለዚህ ነው። ለዲስኮና ለስቴዲየም ቅርብ ነው። ለዲስኮና ለስቴዲየም ጫጫታ ቅርብ ስለሆነ ምንጫጫ ነገር የምንወደው ለዚህ ነው። የኛ እኮ አንጫጫም። አባቶቻችን መዝሙር እኮ የሚወርድ ፏፏቴ ነው የሚመስለው። ዝም ብሎ እንቅልፍ ይወስዳቸዋል። ለቤተ መቅደስ ውስጥ ይወስደናል አይደል? ስቴዲየም ውስጥ ግን አይወስድም። ረብሻ ነዋ። ይሄ እኮ እምቢ ካላሉት ያስተኛል። እንዳው ከማስደሰቱ ይስነኝ አንዳንዴ ለኛ ለሰነፎቹ በስተቀር በተለይ ያስተኛል። በጣም ይስማማል። አሁን ግን እነዛን ስለወረስን ጩኸት በጣም እንወዳለን። ሞንታርቦቻችንን ራሱ ኢኮ ላይ ገደል ማሚቶ ላይ ካላደረግን ስብከት ያማረ አይመስለን። አክራሪ እስላምነት ዓለም አቀፋዊ መሆን ይፈልጋል። ምክንያቱም ቁርአን ላይ ዓለም ሁሉ ለአላህ እስኪሆን ድረስ ተዋጓቸው የሚል ትእዛዝ አለ፣ ሰው ሁሉ እስላም እስኪሆን። ስለዚህ ምንድነው ይሄ? እስላማዊ ሉላዊነት፣ ዓለም አቀፋዊነት ነው። ፈረንጆቹ ደግሞ ሴኩላሩ ሉላዊ ማድረግ በተባበሩት መንግስታት በኩል ይፈልጋል፣ ዓለም አቀፍ መሆን ይፈልጋል። እሱም የኤዥያው ደግሞ የዚህ ቡድሂዝሙ ሂንዱይዝሙ ደግሞ ሉላዊ መሆን ይፈልጋል፣ ዓለም አቀፍ መሆን ይፈልጋል። ፕሮቴስታንቱ በእርግጥ በራሱ ምንም የለውም፣ ለሴኩላርና ለኢአማንያን መንገድ ጠራጊ ሆኖ ደግሞ የሁለቱን ሉላዊነት ያፋጥናል። እኛ ደግሞ ሂዱና ዓለምን ሁሉ አጥምቃችሁ የኔ ደቀ መዝሙር አድርጉ ብሎ ኦርቶዶክሳዊ ሉላዊነት ዓለም አቀፍ እንድትሆን ደግሞ እኛም እንፈልጋለን። ስለዚህ ዓለም አቀፋዊ ለመሆን የሚፈልጉ አካላት ግጭት ውስጥ ነን ማለት ነው። ግን ሁሉም እርስ በርስ ቢጋጩም ለኛ ጊዜ ግን ይተባበራሉ። ለምን? እነሱ የአንድ አባት ልጆች ናቸው የሰይጣን፣ እኛም የጌታችን ልጆች ነን። በሌላ ስም ኑፋቄም ክደትም ቢሆኑ የአንድ አባት ልጆች ናቸው፣ እኛ የጌታችን ልጆች ነን። ስለዚህ ሁሉም በእኛ ጊዜ ይተባበራሉ። አሁን ፕሮቴስታንቶች አይስማሙም፣ ግን የወንጌላውያን ህብረት ብለው የሚመሰርቱ ከማን ጋር ሊዋጉ ነው? ህብረት ምን ያስፈልጋል? እኛ ባንኖር ኖሮ ጠላት ስላላቸው፣ እኛ ባንኖር ኖሮ ህብረት አያስፈልጋቸው። እቺን አሮጌ ወደ ኋላ የቀረች በባህል የጠፋች ቤተክርስቲያን እናድሳት። እስቲ አፋር አለ ሄዶ ማጥመቅ፣ ሶማሊያ አለ ሄዶ ማጥመቅ፣ አርሲ አለ ሄዶ ማጥመቅ ትተው እኛ ምን አድርጉ ነው የሚሉን? ማን ነው የሚልካቸው? አውሮፓ። ዋናው ክርስቶስን መስጠት አይደለም፣ ዋናው ሴኩላር የሆነውን ሉላዊነት ለመፍጠር ነው። ይህ አማኒ የሆነውን ስነ መንግስት በዓለም ማስፈን ነው። ስለዚህ አባቶቼ ጦርነቱ የሰፈር ጦርነት አይደለም። እዚህ ሰፈር የሚያጠቁን ሰዎች ተልከው ነው፣ ማህደር ናቸው። ሀዳሪው ያለው ሌላ ቦታ ነው። አሁን ቴሌቪዥናችሁን እንዲህ ያለ የምትከፍቱት የሚከፍታቸው ሌላ ነው፣ የሚመራቸው ሪሞቱን ይዞ ሌላ ነው። እኛ በራሳችንና በእግዚአብሔር እንመራለን ስለምን በሪሞት ስለማንመራ ይጠሉናል። የተጣላ ነው በከባድ ሚስጥር ነው። መሬት ስለተሻማን እንዳሉት መሬት ወራሪ ናት ቤተክርስቲያን። ጸበላቸው አፈራችንን በከለ አለ አንድ ፕሮፌሰር እዚህ ሰላሌ ዩኒቨርሲቲ መጥተው ከአዳማ። ጸበላቸው ይሄ ደግሞ በዘር ነው የሚያወራው። የተቀደሰውን የኦሮሞ አፈር ጸበላቸው በከለ አለ። አሁን አፈር ነው፣ ጸበል ውሃ ነው፣ ይበክላል። ፕሮፌሰር ማለት እንዲህ አይነት ፍጡር ነው። አንዳንዱ አይታችኋል ደግሞ በቴሌቪዥን ውሃ ረይተው አማራ ያደርጉናል። ፕሮፌሰር ነው። ማን ነው የሚያናግረው? ሪሞቱን የያዘው ማለት ነው። ያደርገዋል እዛ ቁጭ ብሎ በእኛ ቋንቋ በሌላ ሰው አይምሮ ይናገረናል። የተማረው ሰው ተወስዶብናል፣ ተከበናል። ሮቦት ነው የከበበን። እግዚአብሔር ፈጥሮት የሰው እጅ ስራ የሆነ ሰው ነው። ሊቅ ነው፣ ፖለቲከኛ ነው፣ ፕሮፌሰር ነው፣ ዶክተር ነው፣ ከንቲባ ነው፣
ጀነራል ነው፣ ሁሉ ነገር ነው፣ ጸሐፊ ነው፣ አርቲስት ነው፣ ግን ሮቦት ነው። ሰውነቱን ጥሎታል። በእግዚአብሔር አምሳል ተፈጥሮ በፈረንጅ አምሳል የሚሰራ ኢትዮጵያዊ ነው ያገኘ ነው። ይሄ ሁሉ ኦርቶዶክስን ይጠላል። ስለዚህ ቀላል ጦርነት አይደለም፣ ቀላል ጦርነት አይደለም። እንግዲህ 8ቱ የስብራት እርከኖች ብለናል። እነዚህ ስብራቶችን ተጠቅመው አሁን ኢትዮጵያ ውስጥ የሚያሳድዱን የሚገሉን ሃይማኖታችንን ለመከፋፈል የሚሰሩ ተሐድሶ ወደ ውስጥ ለማስገባት የሚፈልጉ ምንደኞች ውስጥ እንዲቀጠሩ የሚያደርጉ አዲስ መኪናና አዲስ ህንጻ የሚያስደንቃቸው አባቶች እንዲፈጠሩ ያደረጉ በመኪና የሚወዳደሩ መነኮሳት እኮ አግኝተናል። አሁን ደብረ ሊባኖስ ስትሄዱ ከዚህ ከከተማ በዘረፈው የ4 ሚሊዮን ብር መኪና የነዳ አባታችን እዚህ አይምጡ፣ እዚህ ተረጋግተው የሚኖሩ ሰዎች ጓግተው ደግሞ እንዳይፈልሱብን እዛው አዲስ አበባ የምነሸነሽ አይምጡ እዚህ በቃ አላቸው። አንዱ ተናደደ ሰው አሳዩ እዚህ እየመጡ ወይ ሱፍ ያርጉና መነኩሴ መሆኑ አይታወቅ። ውስጣችን ራሱ ቀይረውናል ሳናቅ። በእግዚአብሔር መንግስት ሳይሆን እንደ ኮሙኒስቶቹ በምድር እንዲደላን ውድድር ውስጥ ገብተናል። ስለዚህ ኦርቶዶክስ ጠል ትርክትን መፍጠር አሁን ሌላው ስራቸው ኦርቶዶክስ ጠል ትርክት፣ ኦርቶዶክስ የቀባችውን ንጉስ እጅ ቆራጭ ፈላጭ ማረግ፣ ቤተክርስቲያኒቷን መሬት ወራሪ ማረግ፣ የኦሪቱ ትምህርት ስርዓት እነዚህ ሁሉ ኋላ ቀር ናቸው፣ በአዲስ መተርጎም አልተቻለም፣ እነዚህ የድሮ ናቸው ብሎ መስደብ፣ ሃይማኖትና ባህል ትርጉማቸው ተጣሞ እንዲቀርብ ማረግ፣ እኛ ባህላችን በሃይማኖታችን ላይ ማደጉን ባለማወቅ ፈረንጅ ሀገር የሌለ ባህል ሁሉ የተሳሳተ እንዲመስላቸው አድርጎ ማስተማር፣ ኦርቶዶክሳውያን ከመሬታቸው ከስራቸው እንዲፈናቀሉ ማረግ፣ የቤተክርስቲያን ንብረትን መዝረፍ፣ የጥምቀት ቦታን ጥምቀተ ባህርን ቤተ መቅደስ እንዳይስፋፋ መከልከል፣ እነዚህ ናቸው ማለት ነው እያጠፉን ያሉትና ወደ ዋናው ጉዳይ እንግባና ዋናው ጉዳይ አልገባንም እንዴ እንዳትሉ ነው እንዳይበዛባችሁ ነው። ለማጠቃለል መግቢያን ለማጠቃለል የመጀመሪያው የሮማ ካቶሊክ ተፈጥሮ ፋሺዝም ከሱ ነው የተወለደው፣ የጣሊያን ፋሺዝም። ሉተር ተፈጥሮ ናዚዝምን ወለደ። መሐመድ ተፈጥሮ እነ ዋህብያ ከሱ ተፈለፈሉ። የምዕራባውያን ሴኩላሪዝም እነ ማርክሲዝም እነ ዳርዊኒዝም ተፈጥረው ክደትን ወለዱ። እነዚህ ሁሉ የኦርቶዶክስ ጠላት ሆነው ተገኝተዋል። እንግዲህ ቤተክርስቲያንን በጠላትነት ፈርጀዋል እነዚህ ሁሉ። ይሄን በእርግጠኝነት ካየን እንዴት ነው የሚያጠቁን ስንል በፖለቲካ ያጠቁናል። በሰባት መንገድ ነው የሚያጠቁን። በፖለቲካ ያጠቁናል፣ በእምነት ደረጃ ያጠቁናል፣ በምጣኔ ሀብት ያጠቁናል፣ በማህበራዊ ግንኙነታችን ያጠቁናል፣ በቴክኖሎጂ፣ በህግ፣ በታሪክ። እያንዳንዱን ካየን ያው ቀኑ ሙሉ ስለሚያውለን ቶሎ የሚሄድበት እዚሁ ሌላ ቦታ ሳልወስዳችሁ በፖለቲካ እንዴት ያጠቁናል። በቅርብ ጊዜ አይታችሁ እንደሆነ ኦርቶዶክሳውያን በደርግ ጊዜ ኦርቶዶክሳውያን በዓል ያበዛሉ፣ ሐሳቢያን ናቸው፣ ዲያሌክቲካል ማቴሪያል ይሄ ቁሳዊ ልማትን አይቀበሉም፣ ደሃን ረዳለን ብለው ምጽዋት እየሰጡ ሰው ለስራ እንዳይተጋ ስንፍናን ያበረታታሉ እያሉ የገበሬ ሲኖዶስ ፈጥረው እነ ደብረ ማርቆስ አካባቢ ትላልቅ የገበሬ ጉባኤ ያደረጉ አሁን አማራ የተባለው ክልል በዓል ቀንሰናል ይሉ ነበር ገበሬዎች። የበዓል ቀን የገበሬ ሲኖዶስ ለዋለው ነው እሱን ሰብስበው ካድሬዎቹ በዓል በስቶን የደህያችሁን በቃ ቀንሰናል ይላል። ካህኑን በሙሉ ሰብከው ወደ ካድሬነት ያወርዱታል። አንዱ የፖለቲካ ጥቃት ነው። በአሁኑ ጊዜ እንደምታዩት ደግሞ ኦርቶዶክስ ለስልጣኔና ለዲሞክራሲ አትመችም፣ ባይሆን ፕሮቴስታንት ይቀርባል ብለው ማኒፌስቶ ላይ እስከ መጻፍ ደርሰዋል። አሁን ያሉ ሰዎች የብልጽግና ወንጌልን የሚከተሉት ማለት ነው። ስለዚህ የፖለቲካ ጥቃት ነው። መሬቷን መንጠቅ፣ ይሄ ሁሉ ስሟን ማጥፋት፣ ኦርቶዶክሳን ሚኒስቴር ውስጥ የተለያየ እርከን እንዳይገኙ ማድረግ፣ ይሄ በቁጥር ልነግራችሁ እችላለሁ ማን ስልጣን ላይ እንዳለ፣ ምንም ድብቅ አይደለም። ይሄ በቁጥር ከቀበሌ ጀምሮ እስከ ከንቲባ ያለው በቁጥር ኦርቶዶክስ እንዴት ስልጣን ላይ እንደሌለ ለምን እየተዘጋጀን እንደሆነ እንድታውቁ ነው። እምነትን በሚመለከት እምነት ሁሉ እኩል ነው የሚል የምዕራባውያንን አምጥቶ አንደኛ እምነት አንድ ነው። ማን ነው? ሃይማኖት አንድ ነው፣ እምነት ብዙ ነው። ሰው ድንጋይም ሊያመልክ ይችላል፣ መብቱ ነው። እሱን ደግሞ ከኛ የበለጠ የሚያስተምር በዓለም ላይ የለም። ንጉሥ አርማኮ 60 እስላም ከሳውዲ አረቢያ ተቀብሎ ከሞትና ከጥፋት ያዳናቸው ሰው መኖር ይችላል ብሎ ነው፣ ያለ እምነቱ መብቱ ነው ብሎ ነው። አሁን አይደለም ሰው የሚነግረን እሱን። አሁን ግን ምን እየተባልን ነው? ኦርቶዶክስ
ታሪካዊነቷ ቀርቶ እንደማንኛውም አዲስ ሃይማኖት ተመዝግባ እንደ ኤንጂኦ በየአመቱ ፈቃዷ እንዲታደስ ነው የተሞከረው። ለብቻው ይመዘገባል። እዚህ ኤንጂኦ ጋር ሄዶ እንደ ሃይማኖት ይመዘገባል፣ ሪፖርት ያደርጋል፣ የሰበሰበውን ብር ያስተዋውቃል፣ ልማት ይሰራል። ከዛ ካጠፋ ከዛሬ ጀምሮ ፈቃዳችሁን ነጥቀናል እንባላለን። እስክትስተካከሉ ሃይማኖቱን ዘግተናል። አውሮፓ እንደሱ እኮ ነው። አሁን የዛሬ 4 ዓመት ነው 5 ዓመት አካባቢ ስዊድን ግብረ ሰዶምን በህግ አወጀች። ህጋዊ ካረገች በኋላ ለቸርቾቹ ምን አለች? ግብረ ሰዶም ህጋዊ ስለሆነ ሰዶማውያን በቸርች እንዲጋቡ ፈቅደናል አለች። ፓስተሮቹ የግል አይደል ያላቸው? አይ እኔ በኔ ቸርች ሰዶም አላጋባም የሚል ፓስተር ፍቃዱን ተነጠቀ። እሺ ያለ ቀጠለ ማለት ነው። ልክ እንደሱ ነው የሚያዘጋጁን በፍቃድ እንድናምን። ግልጽ ነው አይደል? ታሪካዊ እምነታችን የሀገር ባለቤትነታችን ቀስ በቀስ የማጥፋት የእምነት ጥቃት ነው። በምጣኔ ሀብት ደግሞ መንግስት ሳይሆን በቀጥታ እያጠቃን ያለው መንግስት ብቻ ሳይሆን የተለያዩ እምነቶች ተነጋግረው እዚህ መርካቶ ውስጥ አይታችኋል። ኦርቶዶክሶች አሁን ምን እየሆኑ እንደሆነ አሁን አንዳንድ ነጋዴዎች ጺማቸውን እዚህ ቀንሰው ይሄን ያሳድጋሉ። እዚህ ለምን አረጋችሁ ስል አይ አይሸጡልንም እነሱን ለመምሰል ነው አሉ። እዚህ እናንተ አጠገብ። ስለዚህ በስርዓት ከኢኮኖሚ ምንወጣበት ስራ እየተሰራ ነው። ኤሉባቡር፣ ጅማ፣ ሊሙ ገነት፣ ሊሙ ሰቃ በዚህ መስመር ስትሄዱ ደግሞ የቡና እርሻ ያለው ክርስቲያን በሙሉ ግማሹ ይገደላል፣ ግማሹ ይሰደዳል። የሚሸጥ የሚለማ ነገር እንዳይኖረው ኦርቶዶክስ ተደርጓል። ይሄን መዋሸት አይቻልም። ኦርቶዶክሳውያን ወደ ከተማ እንዲገቡና ከመሬት እንዲነቀሉ እየተሰራ ነው። ይሄ ምጣኔ ሀብታዊ ጥቃት ነው። ማህበራዊ ጥቃት አለ። ደሴ የክርስቲያን የእስልምና በአንድ በፍቅር የሚኖሩበት ምሳሌ የነበረ ሀገር አሁን የእስላም እድር ለብቻው ክርስቲያን የሚከራየው ክፍል እንዲያጥ እንደዚህ ተጀምሯል። ማህበራዊ ጥቃት አለ። ቴክኖሎጂ አለ። ቴክኖሎጂ እሱ የኛም ስንፍና ጭምር ነው። አድቫንስ እንዳው ከዚህ ስትወጡ ጊዜ ሲኖራችሁ ሱቅ ሂዱና እዚህ የሞባይል ሱቆችን ይዋቸው። ውድና ጥሩ ሞባይል የሚሸጥ ሰው ሃይማኖት ማን ነው? የማይረባ ነገር የሚሸጥ ሰው ማን ነው? ልብ ብላችኋል? ኦርቶዶክስ ውድ ነገር መነገድ አይችልም። በቃ ዳይሬክተሪ አለ። ሀያት ዳይሬክተሪ የሚባል ትልቅ መዝገብ አለ። በሃይማኖት የማሱቅ የማክሊኒክ የማን ሃይማኖት እንደሆነ መጻፍ አላቸው። በየቤቱ ይቀመጥ ሰው ሊገዛ ሲል የከራሱ ዘመድ ሄዶ ይገዛል። ኦርቶዶክሱ አያውቅም ይሄ እንደሚደረግበት። እየደህየ እየሰጠ ይሄዳል። እቺ ሀገር የጋራችን ከሆነ እንደ ሃይማኖት እሺ የኛ ሌላውን ማመን ይችላል። ግን በኢኮኖሚም ተከፋፍለን ሀገራችንን አድክመን ውጭ ላሉ ጠላቶች ሁሉ እንድናዘጋጅ የሚያደርጉ እዚሁ ተፈጠሩ። ይሄን ማስቀረት የምንችለው ጠንካራ ስንሆን ነው። ያን ማረጋቸው የሚጎዳቸው ከሆነ አያረጉትም። ድንዛዜያችን ግን ስለሚጠቅማቸው ይቀጥሉበታል። የኛ አለመተባበር ጠላቶቻችንን በክፉ ስራቸው እንዲጸኑ ያደርጋቸዋል። ስንተባበር ይተውታል፣ ስለሚጎዳቸው ይተውታል። ስለዚህ የቴክኖሎጂ የተለያየ ነገሮችን በትክክል ማሰብ አለብን። ህግን በሚመለከት ህጎች በሙሉ ሲመጡ ከጃንሆይ ጀምሮ ስተቱ የጀመርነው እዛ ጋር ነው። በክፋት አይደለም እሳቸው የጀመሩት። እሳቸው ደንግጠው ነው የጀመሩት። ማይጨው ላይ ሰራዊት ይዘው ሲሄዱ መርዝ ሲነሰነስበት እንደ በረሮና እንደ ትንኝ ሰው ፊታቸው ሲወድቅ ይሄን ሀገሬን መከላከል አልችልም ካላሰለጠንኩት ካላስተማርኩት ብለው ነው ልጆቻችን አይሮፕላን እንዲሰሩ ዩኒቨርሲቲ ከፍተው መምህራን ከዛው መርዝ ከነሰነሱብን ሰዎች ጠርተው ሰዎቹ ግን አይሮፕላን መስራት ማስተማሩን ትተው ንጉስ መግደልና ጳጳስ መስቀልን አስተምረው ነው የሄዱት። ይሄው እስከዛሬ አይሮፕላን አልሰራንም። እንኳን ልንሰራ ጃኖ የተከሉትን ቴሌኮሙኒኬሽን እየሸጥን ነው ለነሱ። ሰሞኑን ተሸጠ አይደል? አየር መንገድ ይሸጣል፣ ማብራት ኃይል ይሸጣል፣ ከዛ እኛ እንሸጣለን። በስራ ስም ስራ አገኙ እየተባልን ማለት ነው። መሬቱ ለኢንቨስትመንት ይሰጥና እኛ ባሪያ እንሆናለን ሳናውቀው። ፋብሪካዎች ይከተፈቱና ተቀጣሪ እንሆናለን። ሀገር የለንም። ለፋብሪካ የምንበቃውን ያህል ያራቡናል። ከዛ በላይ እንዳንዋለድ ያደርጉና ለፋብሪካው ደግሞ ክህሎት እንዲኖረን ለፋብሪካው የሚሆን ትምህርት ዲግሪ ይሰጡናል። ሳናቅ ባሪያ እንሆናለን። ዘመናዊ ባርነት ማለት ይሄ ነው። አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም።
ምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነፃነት የማያውቁ ነፃ አውጪዎች የሚል መጽሐፍ። ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው እኛን ካልወደደ? ምን ማለት ነው ኦርቶዶክስ የሌለበት ኢትዮጵያ ማለት? የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉሥ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ሽብር ያለው ከዛ ነፃ አውጪ ብሎ አሁን የሚባለው። እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው። አትቀመጡ። ሀገር ቀልድ ቤተክርስቲያን ያለ ሀገር እንዴት ይሆናል? ምድር ላይ እስካለን ድረስና ይሄን ነገር አባቶች እንድናስብበት ነው። አሁን ያሉ መሪዎችና ፖለቲከኞች ኢትዮጵያ ኢትዮጵያ ይላሉ እንጂ ልክ እኛ ጋር እንደኞቹ እንዳስቸገሩን እግዚአብሔር እግዚአብሔር ይላሉ እንጂ ለሆዳቸው እንደሚጨነቁት እነዛም ኢትዮጵያ ኢትዮጵያ ይላሉ እንጂ ለሀብትና ለዘር እንደሚጨነቁ የሚያሳዩ ዳታዎች አሉ። ይሄ የቆየ ዳታ ነው። የዛሬ 4 ዓመት የመጣ ዳታ ነው። አንድ ዳታ ነው ብድግ ያደረኩት ጊዜ ስለሌለን እንጂ ዶክመንትም አለ። ኢትዮጵያ is one of the poorest country ይላሉ ፈረንጆቹ ያጠኑት ነው። በዓለም የመጨረሻዋ ደሃ ነች ይላሉ ኢትዮጵያ። በረሃብ የተጠቃች በረሃብ በጦርነትና በፖለቲካ ጭቆና መከራ ውስጥ ያለች አገር ነች ይሉና 39% ኢትዮጵያዊ ከድህነት ወለል በታች ነው ይላሉ። እነሱ ድህነትን የሚተረጉሙት እኛ እንደምንተረጉመው አይደለም። አንድ ሰው በቀን $1 በታች ካገኘ $1 50 ብር ነው አይደል? ከዛ በታች ገቢ ያለው ሰው ሁሉ ደሃ ነው ይላሉ። ድህነትን የሚተረጉሙት በቁስ ብቻ ነው። የመንፈስ ድህነት ምን እንደሆነ አያውቁም። እንስሳንን ብለዋላ ዝንጀሮነን ስላሉ ያኛውን ድህነት አይለኩትም። የሰዶም መሆናቸውን ነፍሰ ገዳይ መሆናቸውን ትላልቅ ቦምብ እየሰሩ የሰው ሀገር ማፍረሳቸው ራሱ ድህነት መሆኑን አያውቁም። ስለዚህ $1 ነው የሚቆጥሩትና 40% ኢትዮጵያዊ ከድህነት ወለል በታች ነው ይላሉ። የኢትዮጵያዊ እድሜ አማካዩ ደግሞ 58 ነው። ቶሎ ቶሎ ይሞታል ይላሉ ኢትዮጵያዊ። ልክ ነው። ወጣት ነን ብዙዎቻችን አናረጅም። አሁን ድሮ የአባቶች እድሜ ረጅም ነበር። አሁን ሰካራሞች ነን። ምግቡን በኬሚካል አበላሽተነዋል። ከመሬት የምናገኘው ምግብ ለጤና ብዙ አይስማማም። የፈረንጅ መድኃኒት ነው የምንጠቀመው። በየጊዜው ይኸው ሰሞኑን ያለቀውን ሰው ሁሉ ነው እንግዲህ እድሜ ውስጥ የሚገባው። ወለጋ የሚያልቀው፣ ትግራይ የሚያልቀው፣ እዚህ አጣዬ ከትላንት ወደ ሌሊት ጦርነት ተጀምሯል። ከአጣዬ ወደ ውስጥ ዜና የለም አይደል? አታውቁም? ይሄን ዘመቻ ተጀምሯል። መጀመሪያ ሄደህ ጥጥቅ ታስፈታለህ። ከዛ ተለቅበትና የማይታወቁ ኦነግ ሸኔ ትላለህ። ከትላንት ወዲያ ተጀመረ እና እድሜያችን ሲሰላ 58 ነው። የጦርነቱም በስካር የሚሞተውም ግጭቱም ምግብ አጥቶ የሚሞተውም ሁሉ ይደመርና ይካፈላል። አጠቃላይ የስታቲስቲክሱ ሲሰራ ይልና በ2008 ይላል በፈረንጆቹ፣ በእኛ 2000 የዛሬ 10 ዓመት አካባቢ ስንት ነው የሚሆነው? የዛሬ 5 ዓመት አካባቢ ኢትዮጵያ ከዓለም የሚታወቅ ብድር ማለት የሚታወቅ ኦፊሻል የሚባል አለ፣ ነን ኦፊሻል አለ። $829 ሚሊዮን ተቀበለች ይላል። ሰማችሁ? ሚሊዮን ነው የተቀበለችው። ግን ከሀገሪቷ ተሰርቆ ወደ ውጭ ሄደውን ደግሞ ስታዩ 2 ቢሊዮን ነው። ስንት እጥፍ ነው? 8 ተቀብለን 2 ቢሊዮን እንዴት ነው የሰረቅነው? መሪዎቻችን ኢትዮጵያ ኢትዮጵያ ይላሉ እንጂ ነው። 8 የሰጧቸው ሰዎች ጋር ይስማሙና ሀገሪቷ ያላትን ሀብት ወደ ውጭ ያሸሻል። 8 አምጥተው 2 ቢሊዮን ይወስዳል። 8 ሚሊዮን አምጥተው። ግልጽ ነው አይደለም? እዚህም ክርስቶስ 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 ቤተክርስቲያናችን ይላሉ እንጂ ለቤተክርስቲያን ተልኮ መዋል የነበረበትን ሀብት፣ ህንፃ፣ ቤተክርስቲያን፣ ቦታ፣ ምዕመን ሁሉ ያለ አግባብ የሚጠቀሙ ሰዎች ደግሞ አፍርተናል። ቤታችን ልክ እንደ ቤተ መንግስቱ እዚህ ደግሞ እነዛ የኛ ቤት እንኳን ብሩ ወደ ውጭ አይወስደውም። ብር ነፍስ ግን ወደ ውጭ ይወስዳል። ሰው እንዲሰናከል ያደርጋል።
ስለዚህ እየጠፋን ነው። ይሄ ሁሉ እንግዲህ ቁጥር ለእናንተ አይጠቅማችሁም ትቸዋለሁ። ስለዚህ የኛ መሪዎች ይሄን ይመስላሉ። ስልጣን የሚይዙት እንደዚህ በኪስ ያደረጉት አንሷቸው በአፋቸው ሁሉ ሊከቱ የሚፈልጉ ገንዘብ ማለት ነው። ስግብግቦች ባለፉት 30 ዓመታት ዱባይ ውስጥ የሰሩ ሪል ስቴቶች ብታዩ የኢትዮጵያኖች በጣም ይገርማሉ። አሜሪካ እንኳን እንደሱ አይሰራም። ዱባይ የምትሄዱ ሰዎች የኢትዮጵያን ሰፈር ሄዱና አዩ። የኢትዮጵያ ሰፈር አለ በጣም ውድ፣ ከዚህ ሰርቀው እዛ እየሰሩ። ኒውዮርክ አለ የኢትዮጵያ ቤት፣ ሳውዝ አፍሪካ አለ። ጆሃንስበርግ ከተማ ወጣ ብሎ በኤሌክትሪክ ምናምን የሚንቀሳቀስ ግቢ ያለው ቤት አይቻለሁ። የማን ነው ስል የእንትና አሉኝ አንድ ሰውዬ። እዚህ ወታደር ነው ሰውየው፣ ወታደር መሪ የሆነ ጀነራል የደረሰ ነው። እርሻ አለው። ስለዚህ ኢትዮጵያ በዚህ ሁሉ መከራ ውስጥ ያለፈች አገር ናትና አሁን እየታየ ያለው ችግር እስከ ነገ ይዘልቃል እና እስቲ እንዳው የመከራውን መዘዝ እንዲህ ከሆነ ታዲያ እኛ አሁን ያለነው ሰዎች ምን ማድረግ አለብን? በኋላ አንድ ነገር ኦርቶዶክስ ጠልነቱን አንዲት ሌላ ስላይድ ላሳያችሁና በተግባር ምዕራባውያን እንግዲህ ከትምህርት ጀምሬ ስላነሳው አሁን አያቆየንም። ታሪኩን ታውቁታላችሁ። በ1989 በ1890 እስከ 1941 የአፍሪካ ቅኝ ግዛት ነበረ። ይሄ ኢትዮጵያ ብቻ አልተገዛችም። ይሄ ነጮቹን በጣም አስቆጭቷቸዋል። ከዛ ኤርትራን ያዙ፣ ከዛ ኢትዮጵያን ሞከራት። ከዛ በፊት እስላሞቹ ሊቢያን፣ ግብፅን፣ ናይጄሪያን፣ ሰሜን አፍሪካን በሙሉ አሰለሙ። ኢትዮጵያ ቀረች። ተመልከቱ ቁጣው እንዴት እንደሚመጣ። እስልምናው አፍሪካን ሲያሰልም ኢትዮጵያ ቀረች። ፈረንጅ አፍሪካን ሁሉ ቀኝ ሲያገዛ ኢትዮጵያ ቀረች። ይሄ አስፈላጊ ነው ለምን እንደምንጠቃ። እስላሞቹ አፍሪካን በሙሉ እንዳናሰልም እዚህ ተጎልታ አስቸገረችን ይላሉ። ነጮቹ አፍሪካን በዘለቃዊነት እንዳንበዘብዝና ሰው ባሪያ እንዳናረግ እንቅፋት ሆነች ይላሉ። ወዳጃችን ማን ነው? እስላም ነው? ካቶሊክ ነው? ፕሮቴስታንት ነው? አሜሪካ ነው? ማን ነው? አሜሪካኖቹ ደግሞ የሚጽፉትን ላሳያችሁ። በጣም ነው የምትገረሙት። እነ ጃንሆይን ያደረጉትን ስላወራው ጊዜ ይሄ እንግሊዛዊ ነው ይሄ ሰውዬ ማኩሌይስ ያደረገው ንግግር አፍሪካን ዞርኩት ይላል። ከምዕራብ ወደ ምስራቅ ከምስራቅ ወደ ምዕራብ ዞርኩት ይልና I have not seen one person who is a beggar አንድም ለማኝ አላየውም። የሆነ ሀገር ሲደርስ ነው የሚለምን ሰው አላየውም። አንድም ሌባ አላየውም። such a wealth I have seen in this country እንዲህ አይነት የሚገርም ሀብት አይቼ አላውቅም። such high moral የሰዎቹ ግብረገብነትና ስነ ምግባር በጣም ከፍ ያለ ነው ይላል። እንዲህ አይነት አገር አላየውም ይላል። people of such caliber የሰዎቹ ጥበብና አዋቂነት ይገርማል ይላል። የዛ ሀገር የሆነ ሀገር ነው የሚናገረው ሰውየው። አፍሪካን ዞሮ ዞሮ አንድ ሀገር አየ። such a caliber that I don't think we would ever conquer this country ይሄን ሀገር መቼውንም ድል የምናደርግ አይመስለኝም ይላል። ሀገሩን እያያችሁት ነው ማን እንደሆነ። ይሄን ሀገር መቼውንም የምናሸንፍ አይመስለኝም ይላል። አፍሪካን ሁሉ ከያዙ በኋላ ነው ይሄን የሚሉት። ከዛ unless we break the very backbone of this nation የዚህ ሀገር የጀርባ አጥንት የሆነውን ማንነታቸውን ካልሰበርን በስተቀር ልናሸንፋቸው አንችልም ይላል። እሱም ይላል which is her spiritual and cultural heritage ይላል መንፈሳዊና ባህላዊ ውርሷ ነው። የጀርባ አጥንቷ መንፈሳዊና ባህላዊ ውርሷ ነው ይላል። እቺ ሀገር ማነች? ስሟን አልጠራም፣ ልብ በሉ። ከዛ ምን ይላል? therefore I propose that we replace her old and ancient education system ስለዚህ መድኃኒቱ የነሱን ትምህርት የኖረውን ጥንታዊ ትምህርታቸውን በዘመናዊ የትምህርት ስርዓት መቀየር ነው ይላል። እሷን መስበር ካስፈለገ ጃንሆይ ያን በር ነው የከፈቱት። ይሄን ያለው በፈረንጆች በ1835 ከ70 ምናምን ከ80 ዓመት በፊት ነው መሰለኝ።
ጃንሆይ ያንበር በረገዱት ያሁኑን አረም ያበቀል ነው ከዛ ነው ከዛ ምን ይላል her culture for if the African think that all that of is foreign and the English is good and greater than their own they will lose their self-esteem their native culture and they will become what you want them a truly dominant nation ትምህርቱን ከቀየርንባቸው እና በእንግሊዘኛ የሚነገር ነገር ሁሉ ታላቅ ነው ብለው ካመኑ በራሳቸው መተማመናቸው ይጠፋና እኛ እንዲሆኑ የፈለግነውን አይነት ሰው ይሆናሉ ይላል ሰውየው ያ ሀገር ማን ነው ኢትዮጵያ ነው በሩን ማን ከፈተው ጃንሆይ ናቸው ሁለቴ እንዳያስቡ ማይጨው አስደነገጣቸው በድንጋጤ ነፃ ወጡ መስሏቸው ዘመናዊ ባህርነት ውስጥ ከተቱ ነው አርበኞቹ ተዋክተው በአካል ነፃ ወጡን እሳቸው በትምህርት አሳሰሩን ልፈርድባቸው ሳይሆን አሁን ቆመን ስናስብ ነው እሳቸው አሁን ቢኖሩ ያውቁታል በ1950ዎቹ ጀምሮ እንግዲህ በዛ ትምህርት የገባው ሰይጣን ቅድም እንዳልኳችሁ ሶሻሊዝምን አመጣ ንጉስን ገደለ ጳጳስን ሰቀለ ዘር ቆጠረ ሽብርን ቀይና ነጭ ብሎ ከፋፈለ የዘር ሕገ መንግስት ጻፈ የሐሰት ትርክት መጻፍ ጀመረ ቂመኛ ሆነ ያልሆነውን ሆንኩት ብሎ መጥላት ጀመረ ከዛ አሜሪካኖቹ ደግሞ የጻፉትን እናንብብ አሜሪካኖቹ መጀመሪያ እዚህ ላይ ያልተጻፈውን ስላላመጣሁት ጃንሆይ የነበሩ ጊዜ የነበረው ኒክሰን የሚባለው የፕሬዝዳንት የአሜሪካ ፕሬዝዳንት ጃንሆይ ሶማሊያ ሊወጋን ሲዘጋጅ መሳሪያም ሊገዙ ሁለተኛ ደግሞ ጪሰኛው ስለተማረረ ባንዳንድ ባላባት ሰውን ወላይታ ባሌ ኤሉባቡርና ጅማ መሬቱ ባዶ ስለነበረ አንዳንድ ጋሻ እየሰጡ ትራክተር ላንድ ሮቨር በብድር እየሰጡ ሰውን ሊያሰፍሩት ጀመሩ ጃንሆይ እንታ ታውቃላችሁ ትላልቆቹ ታውቁ ይሆናል መሬት ላራሹ ተማሪ አይደለም የጀመረው ጃንሆይ ራሳቸው ናቸው በሐሰት ነው ከሰው የተገደሉት ምክንያቱም ፈረንጆቹ አፈጠኑባቸው እሳቸው ካሳኩት ከንግስና የሚወርዱበት ምክንያት የለም እንዳይሳከላቸው ነው የተፈጠነባቸው እሳቸው ናቸው የጀመሩት ሰበብ ሊያጠፉ ነበር ሰውን ሁሉ ከድህነት ሊያወጡ ነበር ንጉሱ በጣም ፈሯቸው በዛ አጭር ጊዜ 90 ከተማ አቋቋሙ 90 ከተማ አየር ኃይል አቋቋሙ ባህር ኃይል አቋቋሙ ኢትዮጵያ አየር መንገድ ተሰራ ኤልፓ ተሰራ አሁን የሚሸጠው ቴሌ ተሰራ አሁን የሚሸጠው ሰልጠነን የሚሸጠው ማለት አዋሽ እርሻ ተጀመረ ካለማ ዩኒቨርሲቲ የሚመረቁ ሰዎች በሙሉ ዲግሪያቸውን ለባንክ እያሰያዙ 40 ጋሻ መሬት እየወሰዱ የእርሻ ባለቤት ይሆኑ ነበር ዲግሪ በማሰያዝ ብቻ ኢትዮጵያ መጣች በቃ ከፍ ልትል ደነገጡ ፈረንጆቹ ከዛ ጃንሆይ ኒክሰን ጋር ሄዱ ኒክሰን ጋር ሲሄዱ ሄንሪ ኪሲንጀር የሚባል አማካሪ ነበራቸው አሁን በህይወት አለ መሰለኝ እሱ ሽማግሌ ክፉ ሰው አይሞትም እና ምን ብለው ጽፍ ማስታወሻው አለ አሁን ወጥቷል ለ50 ዓመት ተደብቆ ነው የወጣው ምን ይላል ንጉሱ ሊመጡ ነው ምን ልበላቸው ምን ሊሉን ነው ምን ሊጠይቁ ነው የሚመጡት ምናልባት ሶማሊያም እየታጠቀች ስለሆነ ትጥቅ ሊገዙ አንድ ሁለተኛ የመሬት ስሪቱን እየቀየሩ ስለሆኑ ለስሪቱ ገንዘብ ብድር ሊጠይቁ ይሆናል ሁለቱንም እንቢ በላቸው ይላል ሁለቱንም እንቢ በላቸው ኢትዮጵያ ለጥቁር ህዝብ መጥፎ ምሳሌ ነች እኚህ ሰውዬ ይሄን ሁሉ ፋብሪካ አቋቁመዋል ስኳር ፋብሪካ ከፍተዋል አየር ኃይል ባህር ኃይል የምድር ጦር አቋቁመዋል አፍሪካ የለውም እንዲህ አይነት ነገር ያለኛ 90 ከተማ መስርተዋል መንገድ ሰርተዋል አዋሳን የመሰሉ ከተሞችን እነ ባህር ዳር ይሄን ንጉስ ዝም ካልነው ኢትዮጵያ አደገኛ ወደ ቀደመ ክብሯ ተመለስና አፍሪካን ምሳሌ ሆና ከጃችን ስለምታወጣ እንድትዋረድ መሳሪያ እንዳሸጥላት ብለው ጻፈ ማስታወሻ ጃንሆይ ባዶ እጃቸውን ተመለሱ ከዛ ሶቪየት ሄዱና 140 ሚሊዮን ሩብል የሚባል የነሱን ብር አገኙ ሶቪየት ኮሚኒስቶች ናቸው ግን ረዱን ሲረዱን ሲአይኤ በጣም ቀናና ንጉሱን ግደሏቸው ብሎ መንግስቱ ነዋይና ግርማሜ ነዋይን መፈንቅለ መንግስት አዘጋጅቶ የአሜሪካ አምባሳደር ዘመናዊ ትምህርትን ከቤተ ክርስቲያን ትምህርት ጋር አዋህደው የያዙ ሚኒስቴሮች በሙሉ ቤተ መንግስት ሉል ገነት ተሰብስበው እንዲገደሉ ያደረገው አምባሳደሩ ነው ዘመናዊ ትምህርት ያልተማሩ እንደነ ግርማሜ ነዋይ አሜሪካ አድገው መጥተው ኢትዮጵያን የሚጠሉት ግን አስቀርተው የኢትዮጵያዊን እርሾ ከቤተ መንግስት ጠረጉት በጥይት
ከዛ በኋላ ደግሞ የጻፉት አለ እዚህ ላይ ከመጻፋቸው የተገኘ ምን ይላል? The decline in the fortune of the Horn nation የቀንድ አፍሪካን ቀንድ መያዝ አይደለም የሚፈልጉት ህንድ ውቅያኖስና ቀይ ውቅያኖስ ስላለ ቀይ ባህር ስላለ ማለት መቆጣጠር ይፈልጋሉ አሜሪካኖች። might have been foreseen by Henry Kissinger, who in 1972 a head of National Security Council known under his declaration at the committee in charge of running the world ዓለምን የሚያስተዳድር ኮሚቴ ያቋቁሟል። እኛ እኮ አሁን የኛ መንግስት የሚያስተዳድረን ይመስለናል። ዓለምን የሚያስተዳድር ኮሚቴ ያለው ዋሽንግተን ነው። የዛ ኮሚቴ ሰብሳቢ ሆኖ ነበር። ስለኛ ያለውን ተመልከቱ። ስለ ኢትዮጵያ ሂሮት ኮንፊደንሻል በጣም ሚስጥራዊ የሆነ ጽሑፍ ጻፈ። ሪፖርት ኦን ዘ ፊውቸር ኦፍ ዘ ኢትዮጵያ ስለኛ ነው የሚያወሩት። ተመልከቱ። ስለ ዓለምን እንመራለን ብለው ስለኛ ነው የሚያስቡት። በጣም ነው የሚፈሩት። እውነትም እኮ አናቅም እንጂ እኮ እናስፈራለን። ከእግዚአብሔር ጋር መሆን እኮ በጣም ከሰይጣን ጋር ለተባበሩት በጣም እናስፈራለን፣ ግን አናቅም። እነሱ ቦምባቸውን ይዘው አሁንም ይፈሩናል። እኛ ቦምብ የለን። ምን አለ? he perpetually recommended that US policy should be to keep the nation in perennial internal conflict using such vulnerability as ethnic, religious and other divisions of destabilizing the country. ሀገሪቷ በዘላለማዊ ግጭት ውስጥ እንድትኖር በዘርና በሃይማኖት እየከፋፈልን ማጋጨት አለብን። ይሄ ቋሚ ፖሊሲያችን መሆን አለበት ይላል። አልተከፋፈልንላቸውም። እንኳን ኢትዮጵያ ውስጥ ቤተ መቅደስ ውስጥ አልተከፋፈልንም እኛ። ስለዚህ አሜሪካ በሪሞት ቤተ መቅደሱን እያንቀሳቀሰ ነው። እኔ ጎጃሜ ስለሆንኩ እኮ ደሞዜን አልጨመሩልኝም ይላል እዛ ሰበካ ጉባኤ ሆኜ ነኝ። እኛም ወሎዬዎች እኮ ሻዎቹ አስቸገሩኝ። ኧረ በእናታችሁ ወይ መስቀሉን ተዉትና ዝንጀሮ ነን በሉ፣ ወይ መስቀሉን ያዙና ክርስቶሳዊ ሆኑ። ዘረኝነትም ኦርቶዶክሳዊነትም አንድ ላይ እንዴት ይሆናል? አሜሪካ is moving us እንደዚህ ዝንጀሮ ነን ብለዋል። ዝንጀሮ አረጉን ቤተ መቅደስ መጥተው። በጣም እኮ የሚገርም ነገር እኮ በጣም የሚገርም እኮ ተቃራኒ ሰው እንዴት ተቃራኒ ክርስቶሳዊ ነኝ ዘረኛም ነኝ ሁለቱ እንዴት ተቃራኒ ናቸው? ይጠፋፋሉ። የማይጠፋው አይጠፋም፣ ይሄ ግን ይጠፋል። ዝንጀሮ ነኝ ያለው ሂድ፣ ዘሩን የሚቆጥረው ሂድ። የሚያስገድለን የሚያስፈናቅለን በቡልዶዘር የሚያስቀብረንን ዘረኝነት በቤተ መቅደስ ውስጥ እኛ ምን ለማመደው እንዴ? ወለጋን እያስፈጀ ያለው ዘረኝነት ነው እኮ። ታዲያ ቤተ መቅደስ ምን ይሰራል ጠላታችን? ቤተ መንግስቱን በምን አፋችን እንወቅሰዋለን? ኦነግ፣ ህዋት፣ ኢህአፓ ምናምን ብልጽግና እያልን እንዴት ዘረኛ ናችሁ ብለን እንቆጣቸው እኛ ራሳችን ሆነን እና ይሄን የሚሰራው የውጭ ጠላታችን ነው ማለት ነው። ከዛ አንዳንድ ንግግሮቻቸውን በጣሊያን ጊዜ ያደረጉትን ንግግር አነብላችኋለሁ። አልፎ ምን ያህል እንደሚጠሉን እንደሚፈሩን ሊያጠፉን ምን ያህል እንደሚዘጋጁ ይሄን ታውቁታላችሁ። ሁላችሁም በሶሻል ሚዲያ ሲዘዋወር አይታችሁታል። አላያችሁትም? አይታችሁታል። አንዳንድ ሃይማኖቶች ለስልጣኔ አይሆኑም። ለምሳሌ አይሁዳውያንና በአንዳንድ አይሁዳንና አንዳንድ ፕሮቴስታንቶች ይሆናሉ። ኦርቶዶክስና አንዳንድ ደግሞ ለስልጣኔ አይሆኑም ብለው ያው የኛ መሪዎች ያሉት ነው። ይሄ እኛ ለስልጣኔ አንሆንም። ስለዚህ በደንብ የት እንዳለን ካወቅን ወደ መፍትሄዎቻችን እንሂድና ለውይይታችሁ ተዘጋጃላችሁ። ማንኛውንም ውይይት ስናደርግ እነዚህን ጥያቄዎች እንደው ማስታወሻ ላይ አልፎ ብትይዙት አሁን አንመልሰውም፣ ግን ይጨቅጭቀን ብዬ ነው። ሀገራችን እችን የሚለው የኛ ነች ማለት ነው አይደለ? ግን የማናት? አሁን ይሄን ሰው ሁሉ ማሰላሰልና በቤተሰብ ደረጃ መወያየት አለበት። የማናት? እንግዳነን ወይስ ባለቤት የሚለው መመለስ አለብን። ቤተክርስቲያናችን መጠበቅ ከፈለግን ከባድ ጥያቄ ነው መመለስ ያለብን። ምንም ዳር ማለት የለብን። አይሆንም ያለ በለዚህ የማናት? እኛ እንግዳነን ባለቤት እንደ ባለቤት ነው ያለነው እንደ እንግዳ የሚለው መመለስ አለብን። አገር ሰርታ ያኖረችዋን ኦርቶዶክሳዊት ሃይማኖት በአገራዊ ጉዳይ ሚናዋ አስተዋጽኦዋ በአሁኑ ጊዜ ምን ያህል ነው? ካሌብን ሰጣ እንኳን ኢትዮጵያን ድንበር ተሻግራ ነጻነት የምታጎናጽፍ ሀገር ዛሬ የት ነው ያለችው? ስልጣን የማን ነው? እዚህ ሀገር ያለ ስልጣን የማን ነው?
ማን ነው አለንበትኛ? ዓላማውስ ምንድነው? እነዚህ ዛሬ እንድታወሩት አይደለም፣ አእምሮአችን ተሸክመነው እንድንዞር ነው። ይሄን ካልመለስን ትላልቅ ነገር አንወያይም። እኛ በቀድሞ ኢትዮጵያ እንደሚኖር ሰው ነው አሁን እየኖርን ያለ ነው ወይስ ዘመኑ ያመጣውን ለውጥ አውቀናል? በቀድሞ ኢትዮጵያ እንደሚኖር ሰው ነው የምንኖረው ወይስ ዘመኑ ባመጣው ሁኔታ ውስጥ እንደሚኖር ነው እየኖርን ያለ ነው? የምንሰብከው በቀድሞ ባህል ውስጥ ባደራጀነው መንገድ ነው ወይስ አዲሱን ዘመን በሚዋጅ መንገድ ነው ማለት ነው? አንደኛው ዘመኑን የሚዋጅ አገልግሎት ነው እየሰጠን ያለ ነው ብለን መመለስ አለብን። ምን ያስተሳሰብና ያሰራር ለውጥ ያስፈልገናል? አሁን ወደ መፍትሄ ስንሄድ ምን አይነት የአገልግሎት ያሰራር ለውጥ ያስፈልገናል? የጂኦፖለቲካ ተዋንያን የሚባሉ አሉ። አረቦቹ፣ ቻይና፣ አውሮፓ እዚህ እኛን ለመውሰድ የሚፈልጉ ጅቡቲ ላይ ጦር ሰፈር ያሰፈሩ፣ አሰብ ላይ ቁጭ ያሉ፣ እዚህ መጥተው የሚያምሱን፣ ብድር የሚሰጡን። አሁን ይሄ ባቡር አዲስ አበባ ውስጥ የምታዩት እኮ የኛ አይደለም። ታውቃላችሁ? መክፈል ሲያቅተን እኛ ይመስለናል። አይደለም፣ የኛ አይደለም። አንዳንድ ህንጻ እዚህ ከተማ ውስጥ የኛ አይደለም። በነገራችን ላይ በቻይና ይሰራና ባለቤቱ መመለስ ያቅተው ብድሩ እስኪከፈል ይባልና የቻይና ነው ህንጻው። ብድሩ እንዳይከፈል ደግሞ ወለድ አለው። የኛ አይደለም። ጭራሽ የኛ የነበረውን ቴሌ እየሸጥን ነው። እኛ ሰሞኑን ሸጥን። ዘመኑን የሚመጥን ክርስቲያናዊ ንቃት አለን ወይ? ንቃት ነቅተናል? ሰዎች አዲሲቷ ኢትዮጵያ ሲሉ ትሰማላችሁ። አዲሲቷ ኢትዮጵያ ለኦርቶዶክሳዊነት ትስማማለች ወይስ ሌላ አይነት ነች? ጥያቄ ያርጉት። ይሄንን ግድ የለም ምንም አናወራም እዚህ ዙሪያ። አዲሲቷ የበለጸገችዋ ሲባል ለኦርቶዶክስ የምትስማማ ነች ወይስ ሌላ አይነት ኢትዮጵያ ነች? በውይይት ይመለሳል ሌላ ጊዜ። ይሄን ቁጥር ብዙ አላወራም። የምታዩት ቁጥር ኦርቶዶክስ ያልሆነ ማለት ነው። ለምሳሌ ፓርላማ ውስጥ ቅድም ነግራቸው 70% ኦርቶዶክስ አይደለም። ፌዴሬሽን ምክር ቤት 70% ኦርቶዶክስ አይደለም። ፍትህ ስርዓት ውስጥ ያለው 90% ኦርቶዶክስ አይደለም። ሚኒስቴሮች ከ26 20 ኦርቶዶክስ አይደለም። ኮርፖሬሽኖች 182 ናቸው። 161 የሚመሩት ኦርቶዶክስ አይደሉም። ይሄ ቴሌው፣ መብራት ኃይሉ፣ ስኳር ፋብሪካው፣ አየር መንገዱ ምናምን ማለት ነው። መከላከያው 100% ይሄ አመራሩ ኦርቶዶክስ አይደለም። የክልል መንግስታት ዋናዎቹ በሙሉ ኦርቶዶክስ አይደሉም። አሁን ሀገሩን እየመራ ያለው ፓርቲ የላይኛው ቁንጮ 100% ኦርቶዶክስ አይደለም። 100% ኦርቶዶክስ አይደለም። 100% ደጋግማለሁ፣ 100% ኦርቶዶክስ አይደለም። አዲስ አበባ 97% መሪዎቹ ኦርቶዶክስ አይደሉም። ምን ማለት መሰላችሁ? አይደሉም ስንል ካልሆኑ እሴታቸውን ነው የሚጭኑት አይደል? ህግ ውስጥ ፈቃዳቸውን አለ ህግ የሚያደርጉት። አዲሲቷ የሚሏትን ኢትዮጵያ በእነሱ አምሳል ሊስሏት አይደለም። ታሪክ የሚሸቀጠው ለዛ ነው። ትምህርት ይዘቱ የሚቀረጸው በእነዚህ ስልጣን በያዙ ሰዎች አይደለም። ለኛ ይስማማል ወይ? ለኦርቶዶክሳዊነት ይስማማል ወይ? የሚቀጥለውን ህይወት እንዴት ነው ምንመራው ካሁን በኋላ? ስለዚህ የታሰበበት መፍትሄ ያስፈልጋል። እኔ ሐሳብ ሰጥቼ ለውይይት ጊዜ ተውላችኋለሁ። አንደኛ የሚከተሉትን ለውጦች በግልና በወል ክርስቲያኖች እንዲያደርጉ አባቶች ማስተማር አለባችሁ ብዬ አስባለሁ። እኔ እንግዲህ እንደ ግለሰብ ትሁት አስተያየት ነው የምሰጠው። አባቶች ክርስቲያኖችንም በሙሉ ያለ መቅለስለስ ያለ ማፈር ንስሐ ልጆቻችን የሚከተሉትን ነገር ማስተማር አለብን። አንደኛ ራስን ከልብ መመርመር አለብን። በኦርቶዶክሳዊነት ቆመናል ወይ? በእውነት ያ የቅድስና የሰማዕትነት ጠባያችን ጠፍቶብናል? ትዳሩ እንደዛው ነው ወይ? እንረዳዳለን ወይ? ዘረኝነትን እንጸየፋለን ወይ? የሚለውን ማስመርመር፣ ልጆቻችን እንዲመረምሩ ማድረግ አንድ። ሁለተኛውን ልብ በሉልኝ፣ እሱ ነው የሚያስተን። ሐሰተኛ ተስፋ ፈጥሮ በሐሰት እከሌ ነፃ ወጣ እከሌ ያለልኝ ግድ የለም እያሉ በመተኛት ሀገራችንና ቤተክርስቲያናችን ለሌሎች የመተውን ባህል ማስጣል አለብን። ሰውን እያንዳንዱ ክርስቲያን ኃላፊነት አለብኝ፣ ራሴ ነኝ ለውጥ ማመጣው ማለት አለበት። እከሌ ያለልኝ ማለት እኔ ሽባ ነኝ ወይንም ሮቦት ነኝ ማለት ነው። በእግዚአብሔር አምሳል ተፈጥሮ እኔ አረጋለሁ ማይል ሰው
ፍጥረቱን የሚሳደብ ሰው ነው። እኛ ነን የምናደርገው፣ ማንም ሌላ ሰው የለም። አይተናል አይደል? ዓለምን አረቡ ምን እንደሚለን ፈረንጁ ምን እንደሚለን አይተናል። ስለዚህ ነፃ አውጪ የለም ለኦርቶዶክስ የለም። ሐሰተኛ ተስፋ ፈጥሮ ዝም ብሎ ከመከተል አንበሳውን ማለት ጠላትን አይኑ ውስጥ እያየን የመዋጋት ልምድ እንዲኖረን ማስተማር አለብን። ነፃ አውጪ ከመጠበቅ ባህል መላቀቅና ኃላፊነት ወስዶ መስራት አለብን። ነፃ አውጪ የለም ብለን ተስፋ መቁረጥ አለብን። እኛ ኢትዮጵያ ግን እንነሳለን እግዚአብሔር ልጆች ነው የሚል ደግሞ ተስፋ መሰነቅ አለብን። የሚጠብቅ ሰው ነፃ አይወጣም። ነፃ እናወጣቸዋለን ያሉ ሰዎች ሁሉ ቤተ መንግስት ገብተው ሲዘርፉ፣ ሲከፋፍሉ፣ ሲያጣሉን፣ ሲያዳሙን ነው ያየናቸው። የወጡት እነሱ ነፃ ወጡ እንጂ እነሱ ለፍትወት ባሪያ ሆነው እኛንም መከራ አሳዩን። አራተኛ ፍርሃትና በሌሎች ሰማዕትነት ለመኖር ዝንባሌ አዳብሯል ኢትዮጵያዊ። ለምሳሌ ቤተክርስቲያን ስትቸገር ሲኖዶሱ ለምን ዝም አለ? አስተዳዳሪው ለምንድን ነው እንዲህ የሚያደርጉት? እንደኛ ምን እናድርግ? ቄሶቹ ምን? ሰው ሁሉ መፍትሄ የሚፈልገው ከሌላ ደረጃ ነው፣ ከራሱ አይደለም። ይሄን ጠባይ መተው አለብን። ኃላፊነታችንን ይሄ ጠባይ ያመጣነው በፍርሃት ነው። ለመኖር ያለን ጉጉት ፈሪዎች አድርጎናል። ስለዚህ ምንድነው የሚባለው? ዲስፕሌስ ነው የምናደርገው፣ ለሌላስ ነው የምንሰጠው ኃላፊነትን ለሌላ ነው። እሱን እንዲተው ምእመን እንዲተው እያንዳንዱ ሰው በአቅሙ ኃላፊነት መውሰድ አለበት። ትምህርት ቤት ከተበላሸ ቤት ውስጥ ልጄን አርሜ ማሳደግ ይቻላል። ደግሞ እኔ 6 ልጅ አሳድጌያለሁ። በዚሁ በዝሙት በሚያስተምረው ትምህርት ቤት ውስጥ እያደጉ እንዳያመነዝሩ ማድረግ ይቻላል። ስራዬ ብለን ከሰራን ማለት ነው። ኃላፊነት መውሰድ አለብን። ፍርሃትን ማጥፋት አለብን። ሁለተኛው መደራጀት ያስፈልገናል። አዲስ አደረጃጀት ያስፈልገናል። ተደራጅተናል እኮ ኦልሬዲ። ሰበካ ጉባኤ አለን፣ ሰንበት ትምህርት ቤት አለን፣ ጽዋ አለን፣ ዕቁብ አለን፣ እድር አለን፣ ሲኖዶሳዊ ስርዓት አለን፣ እስከ ወረዳና እስከ አጥቢያ መዋቅር አለን አይደለም? እንደ ክርስቲያን አንድ ነገር ግን ይቀረናል። አዲስ ካስፈለገ ምን እንጨምርበት? ወይንም ያለውን መዋቅር ዘመኑን እንዲዋጅ ምን እንጨምርበት? ሊደርሺፑን አመራሩ ምን እናርግለት የሚለው ሁለተኛ ስራችን ነው። በተለያዩ ቅርጾች ያሉትን አደረጃጀቶቻችንን ሌላ ተልኮ ተጨማሪ ተልኮ ዘመኑን የሚዋጅ ተልኮ ዘመኑን የሚዋጅ አመራር እንዴት እንስጠው ብለን ማሰብ። በአንድ የተዋህዶ አካልነት ያሉትን ብልቶች እንዳይለያዩ እንዲለያዩ ደግሞ የሚያደርጉትን ጠላቶቻችንን ለይተን እንዲለያዩ ከሚያደርጉን ጋራ አለመተባበር፣ እኛ ግን አንድ እንድንሆን መስራት ነው። አደረጃጀት ማለት እሱ ነው። እነሱ አደረጃጀታችን ውስጥ እንዳይገቡ ማድረግ፣ የሚለያዩትን እንደ ተዋህዶ ጠላት መቁጠር ነው ያለብን። የሚለያዩት የተዋህዶ ጠላት ናቸው። እኔ ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ አንድነት ነው። አይ እናንተ ሌላ ቦታ ነው የበቀላችሁት፣ ደግሞ ሰይጣናዊነት ነው። ስለዚህ የተዋህዶ ጠላት ነው ይሄ። ስለዚህ ስናደራጅ ሰው ከፋፋይ በሙሉ የተዋህዶ ጠላት ነው። በዚህ መርህ ማደራጀት አለብን። የግል ጀግኖች ፈጥረን ከመኖር ሁላችንን ለጀግንነት መኖር አለብን። የግል ጀግኖች አላቸው። ልክ አሁን በኳስ ተለማምደናል። ብዙ ጎል ያስገባ ሰው ሁሉ ያፈቅራል ወጣቱ። አሁንም ልጆቻችን በየቤቱ ስንሄድ እንደሱ እንዳያደርጉ መገሰጽ አለብን። አደረጃጀት ስንሰራ እንግዲህ አባላቱን መመርመር አለብን። ሁለተኛው ማያችንን ቅድም ያልኳቸው ኦርቶዶክስ ማያ እግዚአብሔር ሰማይና ምድርን ፈጠረ፣ ፍጥረታትን ፈጠረ፣ ሰውን አነገሰው። ሰው ግን ያው ወደቀ። የወደቀውን ሰው ደግሞ ራሱን ከሱ ተወልዶ እንደገና አከበረው ብለን ይሄን አሁን የምንኖረው እንዲህ ነው ብለን ነው እኛ ማያ የምንሰራው። ሌላው ደግሞ እኔ ዝንጀሮ ነኝ፣ ስለዚህ ተወዳድሬ ተሻምቼ ነው የምኖረው፣ ለመሻማት ዓለምን እንዲህ አደራጃለሁ የሚለው ሁለተኛ ማያ ነው። በኦርቶዶክሳዊ ማያ ሁሉን ነገር ለመምራታችን እርግጠኛ መሆን አለብን። በዲሞክራሲ ስም በስልጣኔ ስም ማንም ሰው ሊያታልልን አይገባም። የማኔጅመንት ዲግሪ ወስድና አንድ ካህን ወይንም ሰባኪ በቃ እኔ የማኔጅመንት ዲግሪ ስላለኝ አዋቂ ነኝ ይላል። በማ ማያ ነው ማኔጅመንትን የተማርከው ነው ዋናው ነገር። በማ ማያ ነው ሶሺዮሎጂ ወይንም ማህበራዊ ሳይንስን ጨርሰ ባለ ዲግሪ ሆንከው። በኦርቶዶክስ ማያ እየመረመርክ ነው ወይስ ፈረንጅ የጫነህን ነው? ፈረንጅ የጫነንማ ንጉሳችንን ገሎ ጳጳሳችንን ሰቅሎ ዘር አስቆጥሮ አፋጅቶናል። የትኛው ዲግሪ ነው ያለህ አንተ መባባል አለብን ማለት ነው። እና ታሪክንም እንደዚሁ ሌላ የስነ ልቦና ለውጥ ያስፈልገናል። ከላይ የጠየቅኩትን ጥያቄ ባጭሩ መልሰን ለውይይት ይሆናል። ክርስቲያን ሁሉ ይህ ሀገር የኔ ነው ብሎ ማሰብ አለበት። እንደ እንግዳ ራሱን ዝቅ አድርጎ መኖር የለበትም። የኔ ነው፣ የኛ ነው።
ሰው በኪሱ አምጥቶ እንደምንጣፍ ያነጠፈልን ሳይሆን አባቶቻችን በደምና በአጥንት የጠበቁት ቅዱሳኖቻን በየገዳሙ የተንከራተቱላት እግዚአብሔር በካም በኩል የሰጠን ከሰማይ የተረከብናት ሀገራችን ነች። ዘረኞች እየቆረሱ እንደምንጣፍ የሰጡን ሀገር አይደለም ይሄ። ይሄን ስነ ልቦና እያንዳንዱ ሰው ማስገባት አለብን። ያኔ የሚሰራውን ያውቃል። ኢትዮጵያዊ እየለመንና እየተለማመጠ አይኖርም። ነፃ አውጪ አልጠብቅም ራሴ ነው ነፃ ማውጣው ብሎ ስነ ልቦናውን መቀየር አለበት። የኢኮኖሚው፣ የጸጥታ ተቋማት፣ ስልጣን፣ የቋንቋ ጉዳይ ሁሉ ያገባኛል፣ የትምህርት ይዘት፣ ስርዓተ ትምህርት ያገባኛል የሚል ክርስቲያን መፍጠር አለብን። ዓለምን ከክርስትና በተቃራኒ እንደቆመች አውቀን እሱን መፈወስ የኛ ኃላፊነት ነው። አንተ ጨው ነህ፣ አንተ ብርሃን ነህ ተብያለሁ፣ ስለዚህ ሰዎች ጫነኝን ሁሉ አልሸከምም የሚል ልጅ መውለድ አለብን። በመንፈሳዊ ሕይወታችን በመውደቃችን ምክንያት ስለሆነ ጠላት የበረታው ሰው ሁሉ ንስሐ እንዲገባ፣ ይቅርታ እንዲደራረግ፣ እንዲረዳዳ ማድረግ አለብን። በግል ሲሆን ደግሞ ቤተሰቦቻችንን በትክክል እንድንመራ፣ በተለይ መምህራነ ንስሐ ባልና ሚስት ያላቸውን ግንኙነት ላይ በጣም ጠንከር ያለ ቀኖናዊ እርምጃ መውሰድ አለብን። ቤት ውስጥ መደብ ተፈጥሯል። የሴት መብት፣ የህፃን መብት የሚባል የረብሻ ቦታ ሆኗል። ከዛሬ በኋላ ከእናትሽና ከአባትሽ በኋላ እሱ ባንቺ ላይ ስልጣን አለው፣ በፊቱ ፊትሽን አታክፊበት፣ በሰውነትሽ ላይ እንኳን ስልጣን የለሽም የሚለውን የተክሊሉን ቃል ኪዳን አፍርሰን መብቴ ነው ብላ ባሏን የምታዋርድ ሚስቱን የሚያዋርድ ባል አግኝተናል። በሰውነት ላይ ስልጣን የለህም ተብሎ ነበረ፣ ግን የትም እየሰከረ እየመጣ የሚያሰቃይ ባል አፍርተናል። በዚህ ምክንያት ትንሿን ቤተክርስቲያን ስላፈረስናት ቴሌቪዥን ተሾሞ ቤት ራስ የለውም። የቤት ራስ ቴሌቪዥንና ሚዲያ ነው፣ ክርስቶስ አይደለም። የቤት ራስ የሴቶች ጉዳይ ሚኒስቴር ነው። የቤት ራስ የሴኩላር ፍርድ ቤት ነው። እነዚህ ግብረ ሰዶምን እንኳን ማውገዝ የሚፈሩ አሁን የፍትህ ስርዓቱ ራስ የሆኑ ሰዎች ናቸው የቤት ራሶች። ምን ማለት እንደሆነ ታውቃላችሁ? አንድ ትልቅ ባለስልጣን የፍትህ ስርዓቱን የሚመራ አንድ ባለስልጣን በኤልቲቪ ቀርቦ የተመሳሳይ ጾታ ታወግዣለሽ ሲባል አይ እኔ የሰብአዊ መብት ተከራካሪ እንደመሆኔ አስተያየት አልሰጥም፣ መብት ነው ሶዶም እያለችን ነው። የኢትዮጵያን ስልጣን ይዛ በእነሱ የሚመራ ቤተሰብ አንፈልግም። በካህን የሚመራ ቤተሰብ መንፈሳዊ ተቋም እንጂ የሴኩላር አስተዳደር ድርጅት አይደለም። መንፈሳዊ ተቋም ነው። የቅዱሳን ችግኝ ጣቢያ ነው። እግዚአብሔር የሚያድርበት ነው። ስለዚህ አባቶች ኢትዮጵያ ነፃ እንድትወጣ ትፈልጋላችሁ? ትንሿ ቤተ ክርስቲያን ነፃ ትውጣ። ቤተሰብ ውስጥ ሚኒስቴር አይደለም የሚሾመው፣ ካህን ነው የሚሾመው። ልዩ ቦታ ነው እሱ። አሁን ግን የተሾመው የሴትና የምናምን ሚኒስቴር፣ ነፃ አውጪ፣ መብት ምናምን የሚባሉ ነገሮች ናቸው። እሱ ኦርቶዶክስ አይደለም። መስሪያ ቤቶች ውስጥ የኦርቶዶክስ ምልክት እንዳይታይ የኢትዮጵያ ምልክቶች እንዲጠፉ እየተደረገ ነው። እሱን የምንሞግትበት ሚዲያ አጠቃቀሞቻችንን ማስተማር፣ ሰው በፌስቡክ በቴሌቪዥን እንዳይጠፋ ተግባራዊ ምላሾች ማድረግ አለብን። አገር ሰርታ የሰጠችንን ኢትዮጵያ ቤተክርስቲያንን ማክበር፣ ከ6000 ዓመት ታሪክ ወደ 30 ዓመት ህፃንነት የወረድንበትን ነገር መገልበጥ፣ ከካም ርስትነት ወደ እንግድነት፣ የካም ልጆች እኛ ርስታችንን አተን እንግዳ መሆናችንን በዚህ አፍረን እንደገና መነሳት፣ በካህንና ነገስታት ተዋህዶ የተመራችዋን አገር ተዋህዶን አንድ ቅጽር ግቢ ለሰንበት አስቀምጠን ዓለሙን ሌላ እንዲወስድ መፍቀዳችን በሱ አፍረን እንደገና መነሳት፣ በውስጥ አንድነት ማጠናከር፣ ሁሉም ሰው ንስሐ እንዲገባ፣ ይቅርታ እንዲጠያየቅ፣ እንዲሰባሰብ፣ እንዲደራጅ፣ መሪ እንዲወልድ፣ መሪውን ተከትሎ ድል እንዲያደርግ መምከር ነው ያለብን። እንግዲህ ፈተናው ብዙ ነው፣ መከራው ብዙ ነው። የሆነውን ከዚህ በፊት ስለምታውቁ ነው እየደገምኩ እንድታዝኑ አልፈልግም። ግን የተደረግነውን ታውቁታላችሁ። ለማስታወስ ያህል አንዳንድ ምስሎችን ባሳያችሁ ነው። ይቅርባችሁ። የለቅሶ ቀን አይደለም፣ ይቅርብን። ሰዓቱ ይበቃል። ሰዓቱ ይበቃል። አሁን ምንድነው መጨረሻ ላይ ያድርኩት? ምላሽ መስጠት አለብን። አሁን ላለንበት ምላሽ መስጠት አለብን። የካህናት ግን ትልቁ ስራ ማስተማር ነው። ልጆቻቸውን እንዲነቁ ማድረግ ነው። ከቤተ ክርስቲያን የበለጠ መሪ እንዳይፈልጉ፣ በተለይ በአስተሳሰብ፣ በቤተሰብ፣ በትምህርት ጉዳይ ሚዛኑ ከቤተ ክርስቲያን ነው የሚገኘው። ከሴኩላር ዩኒቨርሲቲ አይገኝም፣ አልተገኘም።
ከዩኒቨርሲቲ የተገኘ ንጉሥ የገደለ ጳጳስ የሰቀለ ዘር የቆጠረ ያገዳደለ ብቻ ነው። ሌላ ምን እንዳገኘን ንገሩኝ። በዩኒቨርሲቲ ያገኘ ነው። ይሄ እውቀት ጠልነት አይደለም፣ እንፈውሰው ነው። ያን እውቀት እንፈውሰው ነውና እግዚአብሔር ይርዳን። ይበቃኛል።